الشيطان الرجيم بسم الله الرحمن الرحيم إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا من يهد الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله اللهم صل وسلم وبارك على نبينا وحبيبنا وخليلك محمد وعلى آله وصحبه وسلم أجمعين. أما بعد فإن أصدق الحديث كتاب الله وخير الهدي هدي محمد صلى الله عليه وسلم وشر الأمور محدثاتها وكل محدثة بدعة وكل بدعة ضلالة وكل ضلالة في النار. ثم أما بعد ትናንትና قصيدة اللامية في السنة የተሰኘችውን ኪታብ ከመጀመራችን በፊት የሼኽ ኢስላም ኢብኑ ተይሚያን ታሪክ ቀድመን ማወቅ አለብን ብለን ተነስተን የእሳቸውን ያለፉበትን የህይወት ታሪክ እንዲሁም ከህይወት ታሪካቸው ለእኛ የሚጠቅሙንን ቁም ነገሮች ቀስመን አላህ በፈቀደው ልክ አውጣተን ተረድተን አልፈናል። አላህ በተነጋገርነው ተጠቃሚ አድርገን ወደ ዛሬው ደርስ ከመቀጠሌ በፊት ልጆችን እስኪሟሉ ድረስ ከትናንትናው ጋር ተያይዞ አንዳንድ ጥያቄዎችን ማንሳት ፈልጋለሁ። ጥያቄዎችን የምንመልሰው ቀና ብለን ወረቀቱን ሳናይ መሆን አለበት። አንድ አፍታ ማየት ትችላለች። ናም እሺ፣ ትዘሩትና የኪታቡ ስም ሙሉ ስሙ አሁን ራሱ ጠርቻለሁ። ኪታቡ ስም የኪታቡ ስም ጎንበስ ማለት አይቻልም። የስጁድ ቦታ የሚታየው ሰላት ሲሰገድ ብቻ። አሁን ቀና የኪታቡ ሙሉ ስም እሺ፣ ላማ ጋር ቆማችሁ እስኪ ሙሉ ያላለ ያለ ነበር። እሺ ايوه في السنه جزاك الله خير ሁለታችሁ ልክ ናችሁ። القصيدة اللامية في السنة ኪታቡን የጻፉት ወይ መልሶ በሚስሚል ይታየኝ አይቻልም። ገና የኪታቡ ጸሐፊ ስም ሙሉ ስም መስኪን ነገር ሙሉ እሺ ايوه እሺ አህመድ ኢብን አብዱልሐሊም እሺ ሌላ ሙሉ ከዚህ የተሟላ እስኪ ሰፋ ያለ ኢብኑ ተይሚያ እሺ ሌላ ሰፋ ያለ ለዛ ነበር የከፋኝ እኔ ሳልጠሩ ዝም ማለት ነው። እሺ አሁንም ግን አልተሟላም። አንዳንድ ቅጥያዎች ይቀራሉ። ጀዛከላሁ ኸይር አላህ ይባርክ ፊክ። የተሻለ የተሟላው ነው አግኝተነዋል። ተቅይዩዲን አቡል ዓባስ ሼኹ ልኢስላም አሕመድ ብን ዓብድልሐሊም ብን ዓብድሰላም ابن الخضر رحمة الله عليه ابن تيمية يتني تولد الحراني حران كتما يتولد البدر حران هو يتني بيجي ولا تركيا كمان ما شاء الله توريزا جدا ماشي سنت تولد أما تهجرة بتجي يوتاجو ماشي 661 ያህል ልክ ነው። ሁላችሁም ኢጅማዕ ዑለማ ማለት ነው። ማሻአላህ እሺ፣ መች ነው ያረፉት? ያረፉት አይባልም። አስተግፊሩላህ የሞቱት ያረፉት የሚለው ባይዞ የቀብር ቅጣት የለም ብሎ የሚያምኑ ሰዎች አገላለጽ ነው። ሞት ለነሱ እረፍት ነው። የቀብር ቅጣት ስለማያምኑ ማለት ነው። እግረ መንገድ እሺ፣ መች ነው የሞቱት? 728 ናም ወደ ዛሬው እናልፋለን። እሳቸው ከጻፉት ኪታቦቻቸው ውስጥ የአቂደቱል ዋሲጥያ ነው።
እሳቸው ከጻፏቸው ኪታቦች ውስጥ አቂዳቱል ዋሲጥያ አንድ ጠራሁላችሁ የነበረችዋን ላፈረባት። እስኪ ሌላ አይዋ ፈታዋ الحموية الكبرى እሺ መጅሙዕ ፈታዋ ኢብኑ ተይሚያ ያው የእሳቸው ጽህፈት ብዙ ኪታቦቻቸው የተሰበሰቡበት 37 ሙጀለድ የሆነ ኪታብ ነው። ግን እሳቸው አይደሉም የጻፉት፣ ኪታቦቻቸውን ሌላ አካል ሰብስቦት ነው ብለናል ቅርብ ጊዜ። እሺ እሳቸው የጻፉት አላህ ይባርክ ፊክ ጀዛከላሁ ኸይራ። አሳሪሙል መስሉል الصارم بالصاد المسلول على شاتم الرسول የመጀመሪያው ኪታባቸውን ብለን ገልጸን ነበር። ወደ ዛሬ እንለፍ። የዛሬውን የሚያነብልን በፈቃደኝነት ሰነ ሱነተን ሐሰነተን የሚያነብልን መትኑን ግጥሙን የሚያነብልን ከፍ ባለ ድምፅ አረንጅ ወጡና ሀያ በፈቃደኝነት እዚህ ላይ መፎካከር አለባቸው። እጅ የለውም። እሺ ድምፅን ከፍ አለና ቢስሚላሂ ረሕማኒ ረሒም ያ ሳኢሊ ዐን መዝሀቢ ወዐቂደቲ رزق الهدى من للهداية يسأل. اسمع كلام محقق في قوله لا ينثني عنه ولا يتبدل. حب الصحابة كلهم لي مذهب ومودة القربى بها أتوسل. ولكلهم قدر على وفضائل لكنما الصديق منهم أفضل. وأقول في القرآن ما جاءت به آياته فهو الكريم المنزل. جزاك الله خيرا وزادك علما وحفظا. ወንድማችን የቀረልን አንድ ጊዜ ድጋሚ አንብብላችሁና ያ ሳኢሊ ዐን መዝሀቢ ወዐቂደቲ رزق الهدى من الهداية يسأل. اسمع كلام محقق في قوله لا ينثني عنه ولا يتبدل. حب الصحابة كلهم لي مذهب ومودة القربى بها أتوصل. ولكلهم قدر عدا وفضائل لكنما الصديق منهم أفضل. وأقول في القرآن ما جاءت به آياته فهو الكريم المنزل. إلى يا سائلي إلى شيخ الإسلام ተይሚያ የኪታቡ ባለቤት ናቸው የሚለው ሀሳብ ላይ ከተጓዘን የእሳቸው ንግግር ይሆናል። ካልሆነም ደግሞ ጸሐፊው አንድ ጠያቂ ስለ አቂዳ በተለይ እዚህ ኪታብ ውስጥ ስለተነሱ ርዕሶች የሆነ አካል መጥቶ ጠይቁት፣ እስኪ ንገረኝ፣ እርግጠኛ የሆንክበትን ነገር ንገረኝ፣ ፊል ኢስቲዋ ወፊል ኑዙል ተያያዥ ነጥቦችን አስመልክቶ እስኪ ንገረኝ ብሎ ይጠይቃቸውና እሳቸውም ለዚህ ጥያቄ እስከነኝ ቋጥረው ምላሽ ይሰጣሉ። ያ ሳኢሊ አንተ ጠያቂ ሆይ፣ ቃል በቃል አምስቱንም በይት እንተረጉማለን። ያ ሳኢሊ አንተ ጠያቂ ሆይ፣ ዐን ስለ መዝሀቢ ስለ መንገዴ ስለ አካሄዴ፣ መዝሀብ አካሄድ ወይንም መንገድ፣ ስለ መንገዴ የጠየከኝ ሰው ሆይ፣ እንዲሁም ወዐቂደቲ ስለ እምነቴም የጠየከኝ ሰው ሆይ። ከዛ ለጠያቂው ዱዓ ያደርጉለታል። ምን ብለው? ሩዚቀል ሁዳ ቀናቻውን መንገድን አላህ ይረዝቀው፣ አላህ ይለግሰው። መን ሰውን ሊልሂዳየቲ ስለ ሂዳያ ስለ ቀናቻው መንገድ የስአሉ የሚጠይቅን ሰው፣ ቀጥተኛውን መንገድ ማወቅ ፈልጎ መጥቶ የሚጠይቅን ሰው አላህ ቀጥተኛውን መንገድ ይረዝቀው፣ ይስጠው፣ ይለግሰው። ዱዓ ያደርጉለት። ወደ ምላሹ ቀጥታ ገቡ። ኢስማዕ አዳምጥ፣ ከላመ ንግግርን፣ ሙሐቅቅን እርግጠኛ የሆነውን ሰው ንግግር አዳምጥ። ምላሽ ሲሰጥ በጥርጣሬ ሳይሆን እርግጠኛ የሆነበትን ከቁርአንና ከሐዲስ ማስረጃ ጠቅሶ አስረግጦ የሚናገርን ሰው
ምላሽ ወይም ንግግር አዳምጥ። ሙሐቂቅ ማለት እርግጠኛ ነው። ፊ ቀውሊሂ በንግግሩ እርግጠኛ የሆነን ሰው ንግግር አዳምጥ። ይህ አካል ትክክለኛ መሆኑን ብቻ ሳይሆን ያመነበትን ነገር ከያዘ በኋላ አቋሙን ከጨበጠ በኋላ ላ የንተኒ አይታጠፍም፣ አያኮረብም። ወደ ቀኝ ወደ ግራ የሚባል ነገር የለም። ኢንፊና ማለት ማኮረበብ ወይም መታጠፍ ማለት ነው። ላ የንተኒ አንሁ አይታጠፍም፣ አንሁ ከሱ ከንግግሩ እርግጠኛ ሆኖ ከተናገረበት ንግግር ከአቋሙ ፍንክች አይልም። ወላ የተበደሉ አይለውጥም፣ አቋሙንም አይቀይርም አይለውጥም። እና አቋሙን ከማይቀይርና ወደ ግራ ወደ ቀኝ ከማይዟዟር ሰው የሚሰጥህን እርግጠኛ የሆነውን ምላሽ አዳምጥ። ምላሹን ሲጀምሩት የመጀመሪያው የተነሳው ርዕስ የሶሐቦች ጉዳይ ነው። ሶሐቦችን በተመለከተ በኢስላም ጥላ ስር ያሉ ፊርቃዎች የተለያየ ምልከታ አላቸው። የተወሰኑ ሶሐቦችን የሚጠሉ አሉ። የተወሰኑ ሶሐቦችን ደግሞ ድንበር የሚያልፉባቸው አካላቶች አሉ። ስለዚህ ትክክለኛው መዝሀብ ምን እንደሆነ እየገለጸልን ነው። ሑቡ ሶሐበቲ ሶሐቦችን ማፍቀር፣ ሶሐቦችን መውደድ፣ ሁሊህም ሁላቸውንም ሁሉንም ሶሐባ አንዱን ከሌላው ሳንነጥል ሁሉንም ሶሐባ መውደድ ሊ መዝሀቡ ለኔ መዝሀቡ የህይወት መንገዴ ነው፣ ኢስላማዊ መንገዴ ነው። አንድንም ሶሐባ ሳንነጥል ሁሉንም እወዳለሁ። ወመወደቱ ልቁርባ ወመወደቱ መወዳና ሑብ መውደድ ወይንም ማፍቀር የሚለው ትርጓሜ ሰጣቸዋል። አንድ ናቸው፣ ሑብም መወዳ። ወመወደቱ ልቁርባ መወዳ ውዴታ፣ አልቁርባ ዝምድናን የረሱል ሰለላሁ ዐለይሂ ወሰለምን ዝምድና መውደድ ሁለተኛ ሀሳብ ነው። የረሱል ሰለላሁ ዐለይሂ ወሰለምን ዝምድና መውደድ እዚህ ጋር ዝምድና በማለት የተፈለጉ ዘመዶቻቸው ናቸው የተፈለጉት። ስለዚህ የረሱል ሰለላሁ ዐለይሂ ወሰለም ዘመዶችን መውደድ ቢሃ በዚህች መውደድ ምክንያት አተወሰሉ ወደ አላህ እቃረባለሁ። ወደ አላህ የምንቃረበው በዒባዳ ነው አይደለም? ምን እያሉ ነው? የረሱል ሰለላሁ ዐለይሂ ወሰለምን ቤተ ዘመዶች ቤተሰቦቻቸውን መውደድ ወደ አላህ የምንቃረብበት ዒባዳ ነው እያሉ ነው። የረሱል ሰለላሁ ዐለይሂ ወሰለም ቤተሰቦች መውደድ በራሱ ዒባዳ ነው። ለምን እንደ ዒባዳ ነው የሚቆጠሩ? ወሊኩልህም ቀድሩን ዐላ ወሊኩልህም ለሁላቸው ለሶሐቦችን ለረሱል ሰለላሁ ዐለይሂ ወሰለም ቤተሰቦች ምን አላቸው? ለእያንዳንዳቸው ሊኩልህም ማለት ለእያንዳንዳቸው ቀድሩን ዐላ ቀድሩን ደረጃ አላቸው። ዐላ የላቀ ከፍ ያለ ደረጃ አላቸው። ወፈዳኢሉ ብዙ ብልጫዎችም አሏቸው። ፈዳኢል ብልጫዎች አሏቸው። ደረጃ ቀድርና ፈዳኢል ተቀራራቢ ትርጉም ያለው እዚህ ጋር ያው ግጥሙን ቤት ለመምታት አንዳንድ ቃላቶች ይደጋገማሉ፣ ተመሳሳይ ትርጉም ናቸው። ላኪንነማ ስዲቅ ላኪንነማ ነገር ግን ሁሉም ደረጃ አላቸው፣ የላቀ ቦታ አላቸው ሲባል ሁሉም እኩል ናቸው ማለት አይደለም። ላኪንነማ ነገር ግን አስዲቁ አቡበክር ስዲቅ ረዲየላሁ ዐንሁ ወአርዳ ሚንሁ ከነሱ ውስጥ ከሶሐቦችም ከመልእክተኛው ሰለላሁ ዐለይሂ ወሰለም ቤተሰቦችም በአጠቃላይ አፍበሉ በላጭ ከሁሉም በላጭ ነው። ከሶሐቦች ከረሱል ሰለላሁ ዐለይሂ ወሰለም ቅርብ ቤተ ዘመዶች ሁሉ በላጭ ነው። ወአቁሉ ፊል ቁርአኒ ወአቁሉ እላለሁ ፊል ቁርአኒ ቁርአንን በተመለከተ ስለ ቁርአን ቅድም ያነሳነው ስለ ሶሐባ ማለት ስለ ሶሐባ ያላቸውን አቋም ከዛ ደግሞ ስለ ረሱል ሰለላሁ ዐለይሂ ወሰለም ቅርብ ቤተሰቦች ያላቸውን አቋም ገለጹ። ሁለት ርዕስ። ሶስተኛ ርዕስ ስለ ቁርአን ቁርአን ምንድን ነው፣ ምንጩ ከየት ነው የመጣው የሚለውንም በተመለከተ የተሳሳቱ ምልክታዎች ስላሉ ያንንም እያስተካከሉ ነው። ወአቁሉ እላለሁ ፊል ቁርአን ቁርአንን በተመለከተ ስለ ቁርአን ማለት ነው። ማ ጃአት ቢሂ ማ ነገርን እላለሁ አምንበታለሁ ማለት ነው። ጃአት ቢሂ ጃአት የመጣችበትን ቢሂ በሱ አያቱሁ ይቀጥላል። አያቱሁ አያቱሁ ከሚለው ጋር የተያያዘ ሀሳብ አያቱሁ የቁርአን አንቀጾች የመጡበትን ነገር ነው የሚለው። ስለ ቁርአን ምንድን ነው እምነት ብላችሁ ከጠየቃችሁ ስለ ቁርአን የሚናገሩ አንቀጾች አሉ። አንቀጾች ውስጥ ያለው ሁሉ የኔ አቋም ነው። ቁርአን የአላህ ቃል ነው፣ ከአላህ ዘንድ የወረደ ነው። ከዚህ ጋር ተመሳሳይነት ያላቸው ሌሎችም አቋሞች አሉ። ስለ ቁርአን የሚናገረው በፍልስፍና ሳይሆን ቁርአን ራሱ
አንቀጾች ውስጥ የተገለጹ ባህሪዎች አሉትና በዚያ አምናለሁ። ስለ ቁርአን የምለው ምንድነው? የቁርአኑ አንቀጾች ይዘውት የመጡትን ነገር ነው የምለው። በራሴ የምፈላሰፈው ነገር የለኝም። فهو ይህንን ቁርአን ተደግፌ የምለው ነገር فهو ቁርአን አልከሪም ከሪም ነው። ከሪም ማለት የከበረ ማለት ነው። የከበረ በሌላ አማርኛ ከበርቴ፣ በሌላ አማርኛ ባለሀብት የምንለው ማለት ነው። ቁርአን ባለሀብት ነው፣ ከበርቴ ነው። ለምን ተባለ? በኋላ እንመጣበታለን ኢንሻአላህ። فهو الكريم المنزل የተወረደ ነው፣ ከአላህ ዘንድ የተወረደ ነው ቁርአን። የኔ እምነት ይህ ነው ይላሉ። ስለዚህ የሰው ልጅ የፈጠረው መላእክቶች የተፈጠሩት ሳይሆን ከአላህ ዘንድ የወረደ የከበረ መጽሐፍ ነው። ይህም ከቁርአንና ከሐዲስ ማለት በተለይ ከቁርአን ማስረጃዎች የተወሰደ አቋም ነው ይላል። ያው ቃል በቃል ከተረጎመው በኋላ ምናልባት መጨረሻ አካባቢ መጡ ጀማዓዎች ካሉ ቃል በቃል እንደግሞ እንችላለን፣ ሙጣራ ስለማይደረግ። ወደ መጀመሪያው ስንመለስ ያ ሳኢሊ አንተ ጥያቄ ነው ይላል። የጠየቃቸው አካል እንዳለ ያሳያል ይላል። ጥያቄን በተመለከተ የተወሰነ ነገር ልበላችሁ። السؤال عن الشيء ስለ አንድ ነገር መጠየቅ፣ በተለይ ደግሞ عن المسائل الدينية ከዲን ጋር የተያያዙ ነጥቦችን አስመልክቶ ጥያቄ ማንሳት በሶስት መልኩ ይታያል። ግዴታ የሆነ ጥያቄ አለ፣ ግዴታ የሆነ ጥያቄ አለ። ሙስተሐብ ሱና የሆነ ጥያቄ አለ፣ ሙስተሐብ የምንለው አለ። ሐራም የምንለው ጥያቄ አለ። ጥያቄ ማቅረብ በሶስት ከፍለን እንመለከተዋለን። የመጀመሪያው ግዴታ የሆነው ጥያቄ ምንድነው? ያንን ነገር ባለማወቅን ከኢስላም የኢማንና የኢስላም ማዕዘናቶች የሚጓደልብህ ነገር ካለ ባለመጠየቅ ምክንያት የሚጓደል ነገር ካለ፣ መሰረታዊ ችግር ካለብህ ያንን መጠየቅ ግዴታ ነው። ምን ማለት ነው? ላኢላሃ ኢለላህ ሙሐመዱን ረሱሉላህ ምን ማለት ነው ብሎ መጠየቅ ግዴታ ነው። ሶላት አስተካክለ መስገድ የማትችል ከሆነ ሶላትህን ሄደህ ለማስተካከል ዓሊም ጋር ሄደህ መጠየቅ ግዴታ ነው። ለምን? ሶላት በራሱ ግዴታ ስለሆነ ማለት ነው። ስለዚህ ግዴታ የሆኑ ነገሮችን ለማወቅ ከሆነ መጠየቅ ምንድነው? ዋጅብ ይሆናል፣ ጠይቀን የማይነገርህ ከሆነ። ስለዚህ ብዙዎቻችን ጎንበስ ብለን ቁርአን መማር ፋቲሐችንን ማስተካከል ያሳፍረናል። ረሱል ሰለላሁ ዐለይሂ ወሰለም ሐዲሳቸው ላ ሶላተ ሊመን ለም የቅራ ቢፋቲሐት ልኪታብ ፋቲሐን አስተካክሎ የማያነብ ሰው ወይም በአጠቃላይ ፋቲሐን የማያነብ ሰው ሶላት የለውም፣ ተበላሽቶበታል ብለዋል ረሱል ሰለላሁ ዐለይሂ ወሰለም። ስለዚህ ፋቲሐችንን ለማስተካከል ጎንበስ ብለን ቁርአን መማር ምንድነው? ግዴታ ይሆናል ማለት ነው። ከዚህ ጋር ተያያዥነት ያላቸው በአጠቃላይ አርካኑ ኢስላም፣ ስለ ሐጅ፣ ስለ ዘካ ወጣት በስርዓት የማታውቅ ከሆነ በግምት ዝም ብለህ እዛ ገበያ ውስጥ ያገኘህን ጓደኛህን ጠይቀህ እንደፈለግህ አይደለም የምትሄደው፣ ወይም ከአባቶች ከሰዎች ያየኸውን መንገድ ሳይሆን የምትከተለው። ዘካን ለማስተካከል ሐጅን ለማስተካከል ዑለማው ዘንድ ቀርበህ መጠየቅ ያስፈልጋል። ምክንያቱም እነዚህ ጉዳዮች ግዴታ ስለሆኑ ማለት ነው። ሱና የምንለው አጠቃላይ መጨረሻው ሱና የሆነ ፍጻሜው ሱና የሆነ ነገር ለማወቅ ሆነ የምንጠይቀው ጥያቄ በራሱ ሱና እንበልና በ24 ሰዓት ውስጥ የሚሰገዱ ሱና ሶላቶች ምንድናቸው ብለህ ጥያቄ ብትጠይቅ፣ ከፈርዱ ውጭ ያሉ ሱና ሶላቶች ምንድናቸው ብለህ ጥያቄ ብትጠይቅ፣ መጠየቅህ በራሱ ሱና ነው። ጥያቄ በራሱ አጅር ያስገኛል ማለት ነው። ምክንያቱም ወሊል መቃሲዲ ሁክሙል ወሳኢል ይላሉ። ወሊል ወሳኢል ሁክሙል መቃሲድ፣ ለመዳረሻዎች የፍጻሜዎቻቸው ህግ አላቸው። ይህንን በመጠየቅህ ዓላማ ሱናን መስገድ እስከሆነ ድረስ መጠየቅህ በራሱ ያው ስትጠይቅና ስትረዳ ነው ሱና ሶላት አስተካክለ መስገድ የምትችለው። ስለዚህ ወደ ሱና ሶላት እያዳረሰ ያለው ጥያቄ መማር በራሱ ሱና ይሆናል። ጀዋዝ የምንለው የሚፈቀድ ጥያቄ ያለ ምንድነው? በአጠቃላይ ለዱንያ ለአኺራ የሚጠቅምህ ጉዳይ ሆኖ ግን ደግሞ ግዴታ ወይንም ሱና የማይባል ጉዳይ ከሆነ ወደ ሐላልነት ይሄዳል። ሐራም የሚባለው ወደ ሐራም የሚያዳርስህ ጥያቄ ሁሉ የሆነች አጅነቢ ሴት አየሃል፣ ለሐራም ፈለካት፣ ሰዎችን ሄደህ ስሟ ማኖች ልጅ ስምሽ ማኖ ብለህ ቀጥታ መጠየቅ፣ ስልክሽን ወይ ስልኳን ታውቀዋለህ ብሎ መጠየቅ።
እቅድ ሐራም ከሆነ ጥያቄው ሐራም፣ ወደ ሐራም ነገር የሚያዳርስ ነገር ሁሉ ሐራም። እያንዳንዷ ነገር በኢስላም ህግ ስላላት ማለት ነው። ወከዛሊክ ሐራም ከሚባሉ ጥያቄዎች ውስጥ عن أمور الغيبيات ስለ ሩቅ ሚስጥሮች ጠልቀህ መጠየቅ። ለምሳሌ በልና ቀብር ውስጥ ቅጣት አለ ወይም ደግሞ ጸጋ አለ ተብለ ሲነገር እስኪ እንዴት ነው ጸጋው? አሁን ቆፍረን ብናይ ማየት እንችላለን። ስንቆፍር ምንም የሚታይ ነገር የለም፣ የሚሰማ ነገር የለም። ታዲያ እንዴት ሊሆን ይችላል እያሉ ያንን ነገር ለመፈላሰፍ መሞከር። ቀደርን በተመለከተ ስለ አላህ የተነገረህን ነገር ከመቀበል አልፈ እንዴት ነው ግን ይሄ ነገር አላህ እኩለ ሌሊት ላይ ይወርዳል ወደ አንደኛው ሰማይ የሚለውን ሐዲስ ስትሰማ አላህ እንዴት ነው የሚወርደው እያሉ እንደዚህ አይነት በጥናትና በአስተውሎት በምርምር ሊደረስባቸው የማይችሉ አላህ ብቻ የሚያውቃቸውን አጀንዳዎች እያነሱ መመራመርና መጠየቅ ምንድነው የተከለከለ ነው። ሌላኛው የክርክር ጥያቄም ሐራም ነው። ሐቅን ፍለጋ ሳይሆን ለመከራከር ብቻ ለክርክር ብቻ እንደነዚህ አይነት ጥያቄዎችን ማንሳት ሐራም ነው። የእያንዳንዱ ማስረጃ አለው። ያው ሰዓቱ ስለሚቀበል ረሱል ሰለላሁ ዐለይሂ ወሰለም ሐዲታቸው ላይ ክርክርን በተመለከተ አነ ዘዒሙን ቢበይቲን ፊ ረበጢል ጀነ ሊመን ተረከ ልሚራአ ወኢን ካነ ሙሒቃ ይላሉ። ሐቅ ላይ እንኳን ቢሆን ክርክርን የሚርቅ ሰው ሐቅ ላይ እንኳን ቢሆን ክርክርን የሚርቅ ሰው ነገ የጀነት ዳርቻ ላይ የተገነባ ቤት እንደሚሰጠው ቃል ገባለታለሁ። በእሷ ቤት እኔ ለሱ ዋስ ነኝ ተጠያቂ ነኝ ብሏል ረሱል ሰለላሁ ዐለይሂ ወሰለም ሐዲታቸው ላይ። የክርክር ጥያቄ ማንሳት አብዝቶ ለመፈላሰፍ ለድርቅና ይህ የተከለከለ ነው። ክርክር ሲባል ግን ያው ሁለት አይነት ነው። ዝም ብሎ ለማሸነፍ ብቻ ሐቅን ፍለጋ ሳይሆን ለማሸነፍ ብቻ የድርቅናና የእውቀት መፎካከሪያ ሲሆን የተከለከለው። ከዛ ውጪ ግን ሐቅን ፍለጋ ከሆነ አንተ የሆነ አቋም ይኖርሃል፣ ማስረጃ አለኝ ብለህ ታስባለህ። የሆነም አካል ልክ እንደዚሁ ማስረጃችሁ፣ አስተያየታችሁ፣ አመሳከራችሁ ሐቁ የትኛው እንደሆነ ለመለየት ከሆነ ያ የተፈቀደ ነው። አንዳንዴ ሱናን ግዴታም ሊሆን ይችላል። ኡድዑ ኢላ ሰቢሊ ረቢከ ቢልሒክማ ወልመውዒዘቲ ልሐሰና ወጃዲልሁም ቢለቲ ሂየ አሕሰን እንደሚለው አላህ ሱብሓነሁ ወተዓላ። ወጃዲልሁም ቢለቲ ሂየ አሕሰን፣ በተሻለ መንገድ ተከራከራቸው። ክርክር ሐቅን ፍለጋ ከሆነ የተፈቀደ ነው። ሱና ዋጅብ ሊሆን ይችላል አንዳንድ አሕዋሞች ላይ። ከዛ ውጭ ባለው ግን ለድርቅናና እንዲሁ ለእውቀት ፍክክር ብቻ ከሆነ የተከለከለ ይሆናል። ሌላኛው አስተማሪን ለማናደድና ለማብሸቅ የሚነሳ ጥያቄ፣ አስተማሪው ለማሸማቀቅ አላዋቂ መሆኑን ለማሳየት የሆነ እሱ የማይረዳውና ልብ ያላለው ጉዳይ እንዳለ አስተውሎ ሰዎች ፊት ያንን አካል ለማዋረድ ብሎ ጥያቄ ማንሳትም የተከለከለ ነው። ይህ ሱሐቦችን የሚያነሱት ነው። አንድ ታቢዒ ምን አለ ኢብኑ አባስን ረዲየላሁ ዐንሁ ጥያቄ እያነሳው ባልጨቀጭቃቸው ምን ያህል ከሳቸው እውቀት ቀስም ነበር። ግን ብዙ ጥያቄዎችን ያነሳ ስለነበረ በተደጋጋሚ ያልኩ ጥያቄዎችን ያነሳ ስለነበረ በተለይ የሆነ ያልገባቸው የመሰለውን ቦታ እያነሳ አዳ ሲያደርጋቸው አርቀውት ነበር። ምን አለ እነዚያን ጥያቄዎች ባላነሳና ብዙ እውቀት ከሳቸው ሰብስቤ ነበር። እንደዚህ አይነት ጥያቄዎች ከዛ ዓሊም እውቀት እንዳታገኝ ይከለክላል፣ እንቅፋት ይሆንብሃል። የትኛውም ሰው በዕልም ሙሉ ሊሆን አይችልም። እሱ ጋር ያለውን ነገር ተቀብለ የጎደለውን በሌላ አቅጣጫ መሙላት የተሻለ አማራጭ ይሆናል። ሌላኛው ስለማይጠቅምህ ነገር ጥያቄ ማብዛት፣ ጭራሽ የማይጠቅምህን ነገር ተራ ጥያቄዎችን፣ በተለይ ወንዶች ላይ የማያምር ጥያቄ፣ እገሌ ማን ነው? ምንድን ነው የሚሰራው? ምን ገባ? ምን ወጣ? እንደዚህ አይነት ጥያቄዎች ሐታ በሸሪዓ የተከለከሉ ናቸው። ሚን ሑስኒ ኢስላሚ ልመርኢ ተርኩሁ ማ ላ ያዕኒ፣ የአንድ ሰው እስልምና ማማሩ ምንድን ነው? የማይመለከተውን ለዱንያ አኺራ የማይጠቅመውን ጉዳይ ትቶ የሚጠቅመው ላይ ማተኮሩ ነው ይላሉ መልእክተኛው ሰለላሁ ዐለይሂ ወሰለም። ኢነማ ሀለከ መን ካነ ቀብለኩም ኢነማ ሀለከ አለዚነ ሚን ቀብሊኩም ከስረቱ መሳኢልህም አው ከማ ቃለ ሰለላሁ ዐለይሂ ወሰለም፣ ከእናንተ በፊት የነበሩ አካላቶችን ያጠፋቸው ጥያቄ ማብዛታቸው ነው ብለዋል ረሱል ሰለላሁ ዐለይሂ ወሰለም። ይህ ጥያቄ ማለት ጥያቄ ነው የማይጠቅማቸውን ነገር እገሌ ምንድን ነው? እገሌ ምንድን ነው? ይሄ ለምን ተደረገ? ለምን ሐላል ሆነ? ለምን ሐራም ሆነ? አጉል ጥያቄዎች ጥቅም ከሌላቸው አያስፈልጉም፣ እንተዋቸዋለን። ለታዕሊም ከሆነ ግን እውቀትን ፍለጋ ከሆነ
ብንጠይቅ ችግር የለውም። ትክክለኛ ዒልም ፍለጋ በቅንነት የተሞላ ጥያቄ ከሆነ ችግር ያለው አይደለም። ጥያቄ ስንጠይቅ መመለስ ግዴታ ይሆናል። በቅድሙ መልኩ ግዴታም ሊሆን ይችላል፣ ሱናም ሊሆን ይችላል፣ ጃኢዝም አንዳንድ ጊዜ ሐራም ይሆናል። ቅድም በተባባለው መሰረት ማለት ነው። ሰውየው አንተን ጠይቆ ምላሽ ካልሰጠኸው እስልምናው የማይሟላ አይነት ከሆነ ለዛ ሰው ምላሽ መስጠት እስካወቅ ድረስ ፋቲሐን ማስተማር፣ ሶላት አሰጋገዱን ማስተማር፣ ሐጅን ዘካን ማስተማር፣ ዓቂዳውን ማስተማር የግድ ያ ሰው አንተን ጠይቆ ምላሽ ካልሰጠኸው መረዳት የማይችል ከሆነ ለዛ ሰው ምላሽ መስጠት ግዴታ ይሆናል ማለት ነው። ወኢዝ አኸዘ አላሁ ሚሳቀ አለዚነ ኡቱል ኪታብ ለቱበይኑነሁ ሊናሲ ወላ ተክቱሙነሁ ፈነበዙሁ ወራአ ዙሁሪሂም ይላል አላህ ሱብሓነሁ ወተዓላ። አህለል ኪታቦችን ሲተቻቸው ከአህለል ኪታቦች ቃል ኪዳን ይዘን ነበር። ምን የሚል? ይህንን መጽሐፍ ላትደብቁት ለሰዎች ሁሉ ግልጽ አድርጋችሁ ልታስተምሩ ብለናቸው ነበር። እነሱ ግን ወዲያ ከጀርባቸው ወረወሩትና ጥለውት የራሳቸውን የዱንያ ጥቅም የሚያስገኝን ትምህርት ብቻ እየመረጡ እየመዘዙ ማስተማር ያዙ ብሎ አላህ ሱብሓነሁ ወተዓላ አህለል ኪታብን ተችቷቸዋል። ስለዚህ ግዴታ ማሳወቅ ያለብህን ነገር ሲኖር ማሳወቅ ይሆናል። ሱና ነገሮችን ሲሆን ሱና ይሆናል ምላሽ መስጠትን በራሱ ማለት ነው። ስለ ጥያቄ ይሄንን ያነሳን አን መዝሀቢ ስለ መዝሀቤ የጠየከኝ ይላል። መዝሀብ ምንድን ነው? መዝሀብ በቋንቋ ደረጃ እንዳልኳችሁ መጓዣ ነው። አካሄዳችን መንገድ በራሱ መዝሀብ ይባላል። መኪናም መዝሀብ ልትለው ትችላለህ። በአጠቃላይ የምትሄድበት መንገድ ወይም ለመሄድ የሚያግዝህ ነገር መዝሀብ ልንለው እንችላለን። ይሄ ቋንቋዊ ትርጓሜ ግን አሁን እዚህ ጋር የተፈለገው መዝሀብ ምንድን ነው? አልመዝሀብ የኩኑ ሊኡሱል ዲኒ ወፍሩዒሂ ለመሰረታዊ የዲን ጉዳዮችን መዝሀብ ይባላል። ዓቂዳን በተመለከተ ግዴታ ነገሮችን በተመለከተ መዝሀብ ይባላል። ወከዛሊክ ልፍሩዕ ጥቃቅን የፊቅህ ጉዳዮችንም በተመለከተ መዝሀብ ይባላል። መዝሀብ ምንድን ነው? ብዙ ጊዜ አሁን መዝሀብ የሚለው የተለመደው መዝሀብ ሻፊዒ፣ መዝሀብ ሐንበሊ፣ መዝሀብ ሐነፊ ይሄ ከፊቅህ ጋር የተያያዘ ነው። ከዛ ውጭ ከዓቂዳም ጋር የተያያዘ ነው። መዝሀብ አህል ሱና፣ መዝሀብ አህል ቢድዓ፣ መዝሀብ አልጀህሚያ፣ መዝሀብ አልሙዕተዚላ፣ መዝሀብ አልኸዋሪጅ ከዓቂዳ ጋር የተያያዘው መዝሀብ ልንለው እንችላለን ማለት ነው። ስለዚህ ስለኔ መዝሀብ ስትጠይቀኝ ሲል አሁን ካለበት ርዕስ ጋር መቼም ፊቅሁ አይደለም የሚመጣው ስለ ዓቂዳው ነው። ስለዚህ የዓቂዳ አካሄዴን ማወቅ ከፈለግ እንደማለት ነው። ወዓቂደቲ ስለ እምነቴ ያው ተቀራራቢ ይሆናሉ። ስለ ዓቂዳዬ ማወቅ ፈልገህ የጠየከኝ አካል ወይ? ዓቂዳ ምን ማለት ነው? ዓቂዳ ማለት መስደሩ ኢዕተቀደ ያዕተቂዱ ኢዕቲቃደን ወዓቂደትን። ኢዕተቀደ አመነ ያምናል ማመንን የሚል ትርጉም አለ። ኢዕቲቃድ ዓቂዳ ሁለቱ መስደር ኢዕተቀደ ያዕተቂዱ ይሆናሉ። ዓቂዳ የሚለው ቋንቋዊ አያያዙ ከዓቅድ ነው የተወሰደ። ዓቅድ ማለት ማሰር መቋጠር ማለት ነው። መሰለን ዓቀድቱ ልፈረሰ ፈረሱን አሰርኩት ስትል ዓቀድቱ ትላለህ። ከዛ ተወስዶ ለአንዳንድ ቃል ኪዳኖች ውሎች ዓቅድ የሚለውን ይጠቀመዋል ቁርአን። ለምሳሌ ግብይት፣ መግዛት፣ መሸጥ፣ ጋብቻ፣ ውክልና እንደዚህ አይነት መሰል ነገሮች ዓቅድ ተብሎ ይጠራሉ በአረብኛ። ለምንድን ነው? በሁለት አካላቶች መካከል በአንድ ጉዳይ ላይ የሚያስተሳስሩ ውሎች ስለሆኑ። ጋብቻ ባልና ሚስትን ያስተሳስራል። ግብይት ሻጭንና ገዢን ያስተሳስራል። ስለዚህ ማስተሳሰር የሚለው ትርጉም ስላለው እነዚህ ስምምነቶችና ውሎች ዓቅድ የሚል ስያሜ ይሰጣቸዋል። አላህ እነዚህን አስመልክቶ በአጠቃላይ ያ አዩሀ ለዚነ አመኑ አውፉ ቢልዑቁድ ይላል። እናንተ ያመናችሁ ሆይ አውፉ ሙሉ ቢልዑቁድ ውሎቻችሁን ስምምነቶቻችሁን ሙሉ ሞልታችሁ ተገኙ፣ በገባችሁት ቃል ኪዳን መሰረት ተገኙ ይላል አላህ ሱብሓነሁ ወተዓላ። ስለዚህ ዓቅድ ምንድን ነው? ማሰር፣ መቋጠር፣ ነገራቶችን ማገናኘት ነው። አሁን እዚህ ካለንበት አንጻር ምንድን ነው? ሁወ ማ ያዕቂዱ ዐለይሂ ቀልቡ ልመርኢ ወየጅዚሙ ብሂ ወየተኺዙሁ ዲነን ወመዝሀባ። አንድ ሰው በልቡ የሚያምንበትና እንደ አቋም አድርጎ የሚወስደው ማንኛውም አይነት ነገር ዓቂዳ ተብሎ ይወሰዳል። ለምሳሌ አላህ ለአንተ ምንድን ነው? ጌታ ነው፣ አምላክ ነው። መሐመድ ለአንተ ምንድን ናቸው?
የአላህ መልእክተኛ ናቸው። ቁርአን ላንተ ምንድነው? የአላህ ቃል ነው። ይህ አቋሙ እርግጠኛ ሆኖ የሚናገርበት ነው። የማይወላወልበት የማይደራደርበት አቋም ነው። ስለዚህ እነዚህ አቋሞች ምን ይባላሉ? አቂዳ ይባላሉ ማለት ነው። ስለዚህ ሰውየው በቁርጠኝነት አጥብቆ የሚይዘው የልብ እምነቱ ማየተኺዱ መዝሀበን ወዲነን ምን ይባላል? አቂዳ ተብሎ ይጠራል ማለት ነው። ስለዚህ ስለ አቂዳዬና ስለ መዝሀቤ የጠየቀኝ ሰው ሆይ ሩዚቀል ሁዳ መን ሊልሂዳየቲ የስአሉ፣ ስለ ሂዳያ የሚጠይቅ አካል አላህ ሂዳያን ይስጠው ብሎ ዱዓ ያደረጉለት ነው። በሂዳያ ዱዓ ማድረግ ሁላችንም ያው በየሶላቱ ኢህዲነ ሲራጠል ሙስተቂም ያለን ዱዓ እናደርጋለን። ለሌሎች አካላቶችን ዱዓ ማድረግ ይፈቀዳል። ከረሱል ሰለላሁ ዐለይሂ ወሰለም እንደተያዘው ረሱል ሰለላሁ ዐለይሂ ወሰለም ደውስ የተባለውን ቀቢላ ወይንም ጎሳ አስመልክቶ ዱዓ አድርጎ ነበር። ደውስ ማለት የአቢ ሁረይራ ጎሳዎች ናቸው። አቡ ሁረይራ የደውስ ጎሳ ነው። አቡ ሁረይራ አደውሲይ ነው የሚባሉት ረዲየላሁ ዐንሁ ወአርዳ። ስለሳቸው ጎሳ አስመልክተው ዱዓ አድርገዋል። አላሁመ ህዲ ደውሰን ወአቲ ቢሂም፣ አላህ ሆይ የደውስን ጎሳ ምራቸው፣ ሂዳያን ስጣቸውና ወአቲ ቢሂም ወደ እኛ አምጣቸው፣ ወደ መዲና ተሰደው እንዲመጡ አድርጋቸው ብለው ዱዓ አድርገዋል። ያ ዱዓ የተደረገበት የራሱ የሆነ አጋጣሚ ያለው። በተለየ መልኩ ደግሞ ለአቢ ሁረይራ እናትም ዱዓ አድርገዋል። የአቢ ሁረይራ እናት የሰለሙት ረዲየላሁ ዐንሃ ወአርዳሃ በረሱል ሰለላሁ ዐለይሂ ወሰለም ዱዓ ነበር። ያን አጋጣሚ ላንሳላችሁና አቡ ሁረይራ ረዲየላሁ ዐንሁ ወአርዳ እያለቀሰ ወደ ረሱል ሰለላሁ ዐለይሂ ወሰለም ይመጣል። ያኔ ምንድን ነው የሚያስለቅስህ ብለው መልእክተኛው ሰለላሁ ዐለይሂ ወሰለም ይጠይቁታል። አቡ ሁረይራ እንዲህ አለ፣ እናቴን ዳዕዋ አደረግኩላት ላኢላሃ ኢለላህን እንድትቀበል በተደጋጋሚ ወተወትኳት፣ ግን አልተቀበለችኝም። ባትቀበል ጥሩ ነበረ፣ አልፋ ግን የአንቱን ስም በክፉ አነሳች፣ ሰደበቻችሁ። ያን ያስለቅሰኝ። እባክዎትን አንቱ የአላህ መልእክተኛ ሆይ ዱዓ አድርጉላት አላህ ሂዳያ እንዲሰጣት። ያኔ ረሱል ሰለላሁ ዐለይሂ ወሰለም በዚያው ቅጽበት ዱዓ አደረጉለት። አላሁመ ህዲ ኡመ አቢ ሁረይራ፣ አላህ ሆይ የአቢ ሁረይራን እናት ሂዳያ ስጣት፣ እስልምናን ወፍቃት ብለው ዱዓ አደረጉለት። ያኔ አቡ ሁረይራ ዱዓ ተደርጎልኛል ብሎ በኮንፊደንስ ወደ ቤት ይመለሳሉ። ቤት ሲመጡ በሩ ተዘጋባቸው። ልክ በር ላይ እንደደረሱ የአቡ ሁረይራ እናት በሩን ዘጋችባቸው። ሲያዳምጡ የሚንጠባጠብ ውሃ ድምፅ አለ። ገላዋን እየታጠበች ነው። ሒጃቧን አደረገች። በሩን ከፈተችለትና አሁን መግባት ትችላለህ፣ አሽሀዱ አን ላ ኢላሃ ኢለላህ ወአነ ሙሐመደን ረሱሉላህ ብላ መስለሟን ገለጸችላቸው። በዚያ አጋጣሚ ድጋሚ አቡ ሁረይራ በደስታ እያለቀሱ ወደ ረሱል ሰለላሁ ዐለይሂ ወሰለም ተመለሱ። አንቺ የአላህ መልእክተኛ ሆይ ዱዓችሁን አላህ ተቀብሎት እናቴ ሰልማለች፣ እኔንም እናቴንም ለሰዎች ሁሉ እንዲያስወድደን ዱዓ አድርጉልን። ያኔ ረሱል ሰለላሁ ዐለይሂ ወሰለም ድጋሚ ዱዓ አድርጉ። አላሁመ ሐቢብ አባ ሁረይረተ ወኡመሁ ሊናሲ አጅመዒን፣ ሰው ሁሉ ሙስሊም ሁሉ አቡ ሁረይራንና እናታቸውን እንዲወዱ አድርግ ብለው ዱዓ አደረጉ። ለዛ ነው የትኛውንም ፊርቃ ብትመለከቱ የአቡ ሁረይራን ስም አንስቶ የሚዘልፍ የሚሳደብ አታገኙ። ስለ አሊይ የሆነ ነገር የሚል ታገኛላችሁ። ስለ አቡበክር ስለ ዑመር የሆነ ነገር የሚናገር ታገኛላችሁ። አቡ ሁረይራን እያነሱ ግን የሚዘልፍ አታገኙ። የረሱል ሰለላሁ ዐለይሂ ወሰለም ዱዓ ስለነበር፣ ስለዚህ በአጠቃላይ ለሰዎች ዱዓ ይደረጋል። ለወንድምህ ዱዓ ታደርጋለህ። ዱዓ አድርገው ነበር ዑመር ኢብኑ ኸጣብ እንዲሰልሙ የሆነው። እኛም ጥያቄ ስንጠየቅ በተለይ ያ ሰው በማብራሪያ ብቻ የማይመለስ ከሆነ አላህ ቀልቡን እንዲከፍትለት ዱዓ ማድረጋችን የተሻለ እንደሆነ ከዚህ እንረዳለን። ኢስማዕ ከላመ ሙሐቂቂን፣ እርግጠኛ የሆነን ሰው ንግግር አዳምጥ። እርግጠኛ መሆን የሚቻለው ማንኛውም ሙስሊም ለአቋሙ ማስረጃ ሲኖረው ነው። ሙሐቂቅ ማለት እርግጠኛ የሆነ ማስረጃ ያለው። አተሕቂቅ የሚለው የአረብኛ ቃል ማረጋገጥ፣ እርግጠኛ መሆን፣ ሐቅ ማድረግ ማለት ሲሆን እዚህ ጋር የተፈልገው በተለይ ዑለማዎች ሐቀቀሁ ወሐቀቅቱሁ ሲሉ የሚፈልጉት ተሕቂቅ ምንድን ነው? ሁወ ኢትባቱ ልመስአለቲ ቢደሊል፣ አንድን መስአላ አንድን አቋም በማስረጃ ማስረቅ ምን ይሉታል? ተሕቂቅ ይሉታል። የሆነ እምነት አለ ስትጠይቅ የምትመልሰው ማስረጃ ምንድን ነው ተብለህ ስትጠይቅ መልስ ከሌለ አቂዳ ብቻ ነው። ማስረጃዬ እንዲህ ነው ብለህ ከቁርአን ከሐዲስ ማጣቀስ ከቻልክ ሙሐቂቅ ነህ ማለት ነው።
አቋምህን በማስረጃ የምታስረግጥ አካል ነህ ማለት ነው። ከዚያ አልፎ ደግሞ ተድቂቅ የሚባል ነው። ሙደቅቁን የሚባሉ ዑለማዎች ማለት ነው። ተድቂቅ ማለት ኢትባት ደሊል ቢደሊል ይባል እዛ ውስጥ እንገባ። አሁን ከማስረጃ ተነስቼ ነው የምነግርህ። እዚህ ጋር በደንብ ቆም ብለን እንድናስብ እፈልጋለሁ። በተለይ አቂዳን በተመለከተ ማስረጃችን ምንድን ነው? ያው እርግጠኛ ሆነህ ነው። እርግጠኛ የምትሆነው ደግሞ ማስረጃ ሲኖርህ ነው። ማን ሁወ ደሊል? ደሊል ምንድን ነው? ደሊል ማለት هو ما يستدل بصحيح النظر فيه إلى حكم شرعي በአጠቃላይ አስተውለህ አስተንትነህ በመጨረሻ ደረጃ በመጨረሻ የሆነ ሁክም ላይ የምትደርስበት መዳረሻ ደሊል ይባላል። የሆነ የቁርአን አንቀጽ ታነባለህ። ከዛ የቁርአን አንቀጽ ነገር ትወስድና ከዚህ ቁርአን አንቀጽ የተረዳው ይሄ ነው ብለህ አቋም ትወስዳለህ። ግን ከአቋሙ በፊት ወደዚህ ወሰደህ ምንድን ነው? የቁርአኑ አንቀጽ ነው። የቁርአኑ አንቀጽ ደሊል ይባላል። ስለዚህ ለየትኛውም እስላማዊ ብይን መዳረሻ የሆነ ነገር ምን ይባላል? ደሊል እንለዋለን። ማስረጃ ይሆናል። ለእስላማዊ አቋሞቻችን ማስረጃ የምናመጣው ከየት ነው? ማ ሂየ አዲለቱ ኢጅማልያ። በጥቅሉ ማስረጃዎችን ፍለጋ ቼክ ራሱ የምናደርገው ከየት ነው ከተባለ ማስረጃዎቻችን 4 ናቸው። የመጀመሪያው አዲለቱ ኢጅማልያ ጥቅል ማስረጃዎቻችን 4 ናቸው። ፈተና ላይ ማይመጣ እንደሚመስለው የመጀመሪያው አልኪታብ ቁርአን፣ ቁርአን ዋነኛው ማስረጃችን ነው። ሁለተኛው ሐዲስ ነው። ሶስተኛው አልኢጅማዕ የዑለማዎች ስምምነት፣ በተለይ ኢጅማዕ ሰሓባ የሰሓቦች ስምምነት ነው። አራተኛው ቅያስ። ቅያስ ማለት ቀጥታ ቁርአንና ሐዲስ ላይ ስሙ ተጠርቶ ያልተጠቀሰን ነገር ከሌሎች ብይኖች ጋር አመሳስሎ ሁክም መስጠት ቅያስ ይባላል። ስሙ ያልተጠቀሰ ነገር ይፈጠራል። ለምሳሌ በዘመናችን ብዙ አዳዲስ ነገሮች አሉ። በሰሓባ ዘመን ያልነበሩ የተፈጠሩ፣ አሁን ላይ የተፈጠሩ። ይህንን ነገር መጠቀም እንዴት ይታያል ተብሎ ሲጠየቅ ቅያስ አድርጎ ይሄ ይፈቀዳል አይፈቀድም እያለ ምላሽ ይሰጣል። ለምሳሌ ገንዘብ ልውሰድላችሁ፣ ብር፣ በአጠቃላይ ከረንሲ ሰዎች የሚገበያዩባቸው ገንዘቦች አንደኛ ዋጋ አላቸው የላቸውም፣ ዘካ ይመለከታቸዋል አይመለከታቸውም የሚለውን ለማወቅ ቁርአንና ሐዲስ ስታገላብጥ ብር ብሎ ዳላር ብሎ ሪያል ብሎ የሚጠራ የቁርአን አንቀጽ አታገኝም። ምንድን ነው የምታገኘው? በወርቅና በብር የሚገበያዩ ሰሓቦችን የፈረደና የመራ የቁርአንና ሐዲስ ማስረጃ ታገኛለህ። ስለዚህ ወርቅና ብር ምንድን ነው? ሰዎች የሚገበያዩባቸው ዋጋ የሰጧቸው ንብረቶች ናቸው። ብርም ምንድን ነው? ሰዎች የሚገበያዩበት ዋጋ ሰጥቶት የተስማሙበት ነገር ነው። ስለዚህ ይሄ ስለሚያመሳስለው ወርቅና ብር ላይ ዘካ አለ ከተባለ የኛውን ብር ላይ ዶላር፣ ሪያል ላይ ምን አለ ማለት ነው? ዘካ አለ። ስለዚህ ቁርአንና ሐዲስ ውስጥ በግልጽ ያልተጠቀሰውን ነገር እዛ ውስጥ ካሉ ህክሞች ጋር አመሳስሎ የሚሰጥ ብይን ቅያስ ይባላል። 4 ነገሮችን ጠቀሰ። ቁርአን፣ ሐዲስ፣ ኢጅማዕ፣ የሰሓቦች ስምምነትና ቅያስ ነው። አቂዳን በተመለከተ ኢማንን በተመለከተ ቅያስ አይሰራም። እዚህ ጋር እንጥለዋለን። ስለ አቂዳ እያወራን ስለሆነ ቅያስ የሚሰራው የት ነው? ፊል አሕካም አልፊቅህየት አልዓመልያ፣ ከፊቅህ ጋር የተያያዙ ውዱእ የሚያጠፋ ነገር፣ ከግብይት ጋር የተያያዙ መሰል ነገሮች፣ በአጠቃላይ እኛ በተግባር የምንገልጻቸው ነገሮች በተመለከተ የሚተገበሩ ነገሮችን በተመለከተ ቅያስ ሊፈርደን ይችላል። አቂዳን በተመለከተ ስለ አላህ፣ ስለ ቁርአን፣ ስለ መላእክቶቹ፣ ሌሎችም አልኡሙር አልገይቢያት በምርምርና ጥናት የማንደርስባቸው አላህ ብቻ የሚያውቃቸው የሩቅ ሚስጥር እውቀቶችን በተመለከተ ቅያስ አይሰራም። በቅያስ አይደለም። ቁርአንና ሐዲስ ላይ የተነገረውን ብቻ ትቀበላለህ፣ ያልተጠቀሰውን ትተዋለህ ማለት ነው። ስለዚህ የአቂዳ ማስረጃ ምንድን ነው? ቁርአን፣ ሐዲስና ኢጅማዕ ሰለፍ የሰለፎች ስምምነት ብቻ ነው። ቁርአን ይታወቃል፣ ሐዲስም ይታወቃል። ኩሉ ማ ኡዲፈ ኢለ ረሱል ሰለላሁ ዐለይሂ ወሰለም ፊዕለን አው ቀውለን አው ኢቅራራን ፈሁወ ሐዲስ። በአጠቃላይ ረሱል ሰለላሁ ዐለይሂ ወሰለም የተናገሩት የተገበሩትና አይቶ ዝም ያሉት ነገር ሁሉ ሐዲስ ይባላል። ስለዚህ ከእሳቸው ንግግር ተግባርና ማረጋገጥ ጋር የተያያዘ ማንኛውም ማስረጃ ካለ ለአቂዳችንም ማስረጃ እናደርገዋለን። ሶስተኛው ኢጅማዕ። ኢጅማዕ ምን ማለት ነው? ኢጅማዕ ምን ማለት ነው? ስምምነት ማለት ነው። ግን አሁን እዚህ ጋር የተፈለገው ስምምነት፣ ሁሌም ስምምነት አለ። ሰዎች በተስማሙ ቁጥር ማስረጃ ማድረግ ይችላሉ ማለት ነው ወይስ እዚህ ጋር የተፈለገው ኢጅማዕ ምንድን ነው?
ኢጅማዕ ዑለማ እስኪ በደንብ በአማርኛ ቢሆን ሰፋ አድርጎ የሚነግሩ ኢጅማዕ ምንድን ነው? ብዙ ጊዜ ኢጅማዕ ሲባል ይሰማል፣ ግን ምንድን ነው ተብሎ አይጠናም። የዑለማዎች ስምምነት አሁን የሆነ መስጂድ ላይ ወይ እዚህ መስጂድ ላይ የዲላ ዑለማዎችን ሰብስበን ከላይም ከታችም ያሉትን የሆነ ጥያቄ ጠየቅናቸውና በቃ እንዲህ ብንለውስ ብሎ ተስማሙና ወጡ። የዲላ ዑለማዎች ተስማምቶበታል ተብሎ ማስረጃ ይደረጋል። ታዲያ ምንድነው የስምምነት እያልን ማለት ነው? ያው አንዳንድ ጊዜ በባጢልም ነገር ይስማማሉ እና ማስረጃ ነው። አይ ቁርአን ሐዲስም ቅድም ጠቀስነው። ኢጅማዕ ምንድን ነው? ኢጅማዕ ማለት እዚህ ጋር የተፈለገው አልኢጅማዕ ሁወ ኢትፋቁ ሙጅተሂዲ ሃዚሂ ልኡመቲ ዐላ ሑክሚን ሸርዕይን በዕደ ወፋት ነቢይ ሰለላሁ ዐለይሂ ወሰለም። የዚህች ኡማ ሙጅተሂዶች፣ ሙጅተሂድ ማለት የሸሪዓ ተመራማሪዎች። አንድ ሰው የሸሪዓ ተመራማሪ ምሁር ለመሆን ብዙ መስፈርቶች አሉት። አረብኛ ቋንቋ በደንብ ማወቅ አለበት። ፊቅህን በደንብ ጠልቆ ያወቀ መሆን አለበት። ሁሉንም መዝሀብ በተለይ አራቱን መዝሀብ በደንብ ያጠና መሆን አለበት። ቁርአንና ሐዲስ ላይ የጠለቀ እውቀት ያስፈልጓል። ተፍሲርን በየአቅጣጫው የሚያውቅ እጁድ አትሊስት አልኡመሃቱ ሲታ ስድስቱን የሐዲስ መዛግብት በደንብ አድርጎ ሰነድን ወመትነን ኢስናድን ወዲራየትን በደንብ ያጠና ሰው ከሆነ ወከዛሊክ ኡሱል ፊቅህ ከቁርአንና ከሐዲስ ህጎችን የምናውጣጣበትን መርህ የተረዳ ሰው ከሆነ እንዲሁም ታማኝ በስነ ምግባሩ በንግግሩ ታማኝና ዲነኛ ከሆነ ሙጅተሂድ ይባላል። ረሱል ሰለላሁ ዐለይሂ ወሰለም ከሞቱ በኋላ እንደነዚህ አይነት ሙጅተሂድ የሆኑ ዑለማዎች የተስማሙበት ነገር ምን ይባላል? ኢጅማዕ ይባላል። ኢጅማዕ ሲባል ያለምንም ሙኻሊፍ ረሱል ሰለላሁ ዐለይሂ ወሰለም ከሞቱ በኋላ አንድም አካል ሳይቃረን ሁሉም የተስማሙበት ጉዳይ ምን ይባላል? ኢጅማዕ ይባላል። ይህ ኢጅማዕ የሚባለው ነገር እንደ ማስረጃነት ማገልገል የጀመረው ፊ ዘመን ሰሓባ ባዕደ ወፋቲሂ ረሱል ሰለላሁ ዐለይሂ ወሰለም ከሞቱ በኋላ ሰሓቦች ናቸው ይህን ነገር ማድረግ የጀመሩ። በሰሓቦች ዘመን ምንም አይነት ጥያቄ ከተፈጠረ የሆነ ችግር ከተከሰተ ዋህይ ይወርድና ጉዳዩ ቶሎ ይፈታል። ረሱል ሰለላሁ ዐለይሂ ወሰለም ካረፉ በኋላስ አዳዲስ ችግሮች ሲፈጠሩ ምን እንደሚደረገው ሰሓቦች ቶሎ ይሰባሰቡና ይነጋገራሉ። ከማንም በላይ ቁርአን የተረዱ ከማንም በላይ የረሱል ሰለላሁ ዐለይሂ ወሰለምን ታሪካቸውን ሐዲታቸውን በተግባር በአካል ያዩ ናቸውና እነሱ የተስማሙበት ነገር ማስረጃ ይሆናል። ማስረጃነቱ እኛ አሁን ዝም ብለን ስለፈለግነው ሳይሆን ቁርአን ላይ የኢጅማዕ ማስረጃነት ማስረጃ ነው። ማስረጃ የሆኑ ማስረጃ ነው ቁርአን ውስጥ ማለት ነው። ሱሐቦች ውስጥ ኢጅማዕ በጣም ብዙ ታይቷል። ሱሐቦች ብዙ ጊዜ ተስማምተዋል። ከዛ በታቢዒዎች ዘመን ከኢጅማዕ ይልቅ ኺላፍ መብዛት ጀመረ። ከረሱል ሰለላሁ ዐለይሂ ወሰለም ዘመን በራቀ ቁጥር ዑለማዎች ኺላፍ እያበዙ በተለይ ፉቃሃዎቹ ዑለማዎቹ ተበታትነው ስለነበረ ከምን አንጻር አንዱ ዓሊም እንደተናገረ ስለማያስተውሉ ኺላፍ እየበዛ መጣ ነው። ፊ ዘመን ሰሐባ ግን ኢጅማዕ እጅጉኑ በዝቶ እናገኛለን። ስለዚህ ኢጅማዕ ማስረጃ ነው። ሰለፎች በዚህ ተስማምተዋል፣ ሰሐቦች በዚህ ተስማምተዋል፣ ታቢዒዎች በዚህ ጉዳይ ተስማምተው ነበረ የሚል ኸበር ከሰማን ያንን ጉዳይ መቃረን አንችልም። ከዚያ የተለየ አቋም መውሰድ አንችልም። ሸህ ገሌ እንዲህ ሲሉ ሰምቻለሁ፣ የሆነ መስጂድ ላይ እንዲህ ሰምቻለሁ፣ የሆነ መጽሐፍ አንብቤያለሁ አይሰራም። ኢጅማዕ በራሱ ማስረጃ ነው። ኢጅማዕ ማስረጃ የመሆኑ ቁርአናዊ ጥቅስ የመጀመሪያው ወመን ዩሻቂቅ ረሱለ ሚን ባዕድ ማ ተበየነ ለሁ ልሁዳ ወየተቢዕ ገይረ ሰቢል ልሙእሚኒነ ንወሊሂ ማ ተወላ ወኑስሊሂ ጀሀነም ወሳአት መሲራ ይላል። በአጠቃላይ የመልእክተኛውን ሰለላሁ ዐለይሂ ወሰለም መንገድ የሚቃረን እንዲሁም ከሙእሚኖች መንገድ ውጭ ሌላ መንገድ የሚፈጥር ከሙእሚኖች መንገድ ውጭ ሙእሚኖች የማያውቁትን አዲስ ነገር የሚፈጥር ሙእሚኖች የተስማሙበትን የሚቃረን አካል ንወሊሂ ማ ተወላ ወደ ዞረበት የጥመት መንገድ እናዞረዋለን፣ እዛው እንተዋዋለን። ነገ ግን ጀሀነም ውስጥ እናስገባዋለን። ምን አይነት የከፋ መመለሻ ነች ይላል ጀሀነም። ስለዚህ ይህ አንዱ የኢጅማዕ ማስረጃ ነው። ሌላኛው ረሱል ሰለላሁ ዐለይሂ ወሰለም ሐዲታቸው ላይ ላ ተጅተሚዑ ኡመቲ ዐላ ضላላህ ብለዋል። ላ ተጅተሚዑ ኡመቲ ዐላ ضላላህ የኔ ኡማ ከተስማማች
በጠማማ መንገድ ላይ አትስማማም። ስለዚህ የረሱል ሰለላሁ ዐለይሂ ወሰለም ኡመት ተስማምቶ ከታየ በምንድን ነው ማለት ነው? በሐቅ ነገር ብቻ እንዲስማማ የሚችለው። እንደ ምሳሌ መውሰድ ከተባለ የሶላት ግዴታነት ላይ የሚጣላ አካል አለ እንዴ? የለም አይደል? ሁሉም ተስማምቷል። ያ ማለት ምንድነው? ሐቅ ነው። ስለዚህ ጉዳይ ማጣራት የሚያስፈልግም። ግን የሶላት ከምር ግዴታ ነው አይደለም ብለህ ቁርአንና ሐዲስ ለማጣራት መድከም የለብህም። በቃ ሁሉም ዑለማዎች ተስማምተውበት ካገኘ ራሱ ማስረጃ ነው። ከረሱል ሰለላሁ ዐለይሂ ወሰለም የኔ ኡመት በምን አይሰበሰቡም? ጥመት በሆነ ነገር ላይ አይሰበሰቡም። ብዙ ማስረጃዎች አሉ። ወከዛሊከ ጀዐልናኩም ኡመተን ወሰጠን ሊተኩኑ ሹሀዳአ ዐለ ናስ ወየኩነ ረሱሉ ዐለይኩም ሸሂዳ። ሊተኩኑ ሹሀዳአ ዐለ ናስ ሰዎች ላይ መስካሪ ትሆኑ ዘንድ እናንተን መካከለኛ ወይም ሚዛናዊ ኡማ አድርገናቸዋል ይላል አላህ ሱብሓነሁ ወተዓላ። ሰዎች ላይ የምትመሰክሩ ማለት ሰዎች የሚሰሩት ነገር ሐቅ ይሁን ባጢል ይሁን መስካሪዎች ናቸው ብሎ አላህ ለዚህች ኡመት ምስክርነት ሰጥቷል። ስለዚህ ይህ ኡመት ተስማምቶ ይሄ ነገር ይፈቀዳል ይሄ ነገር አይፈቀድም ካለ በራሱ እንደ ማስረጃ ነው። ከዚህ ሐዲስ ጋር ተያይዞ ላ ተጅተሚዑ ኡመቲ ዐላ ضላለቲን የኔ ኡማ ጥመት ላይ አትስማማም ከሚለው ሐዲስ ጋር ተያይዞ አንዳንድ ሪዋያዎች ላይ ተቀጽላ ያለው ሐዲስ አለ። ምን የሚል ላ ተጅተሚዑ ኡመቲ ዐላ ضላላ የኔ ኡመት ጥመት ላይ አትሰበሰብም አትስማማም ካለ በኋላ ፈኢን ረአይቱም الإختلاف فعليكم بالسواد الأعظم ይላል። ሰዎች ተጋጭተው ተለያይተው ካያችሁ فعليكم አደራችሁን ያዙ بالسواد الأعظم አብዛኛው ብዙሃኑ ሰው ያዘው አቋም ያዙ ይላል። ይሄ ضعيف አብዛኛው ሰው ስለተስማማ እነሱን እንከተል ላ ይሄ ማስረጃ በራሱ ضعيف ውድቅ ነው። ضعيفነቱ ከሰነድም አንፃር ነው። ሁለተኛ ሐዲስን በራሱ ቁርአንን የኻለፈ ነው። فإن تنازعتم في شيء فردوه إلى الله والرسول ይሁን ነገር ከተጨቃጨቃችሁ ወደ አላህና ወደ መልእክተኛው ተመለሱ ነው እንጂ የህዝብ ቁጥር አካሄዳችሁ አቋም ቼክ አድርጋችሁ አብዛኛው ሰው ይሄንን የተከተለው ዲላ አብዛኛው ሰው እንደዚህ ነው እኔም ይሄንን ነው መከተል ያለብኝ እንደ ኢትዮጵያ እንደዚህ ነው አሁን በዓለም አቀፍ ደረጃ 70% ሙስሊም አቋሙ ይሄ ነው ጥቃቅን ሰዎች ብቻ ናቸው 10-20% የማይሞሉ አካላቶች ናቸው አቋማቸው ይሄ ተብሎ ሲገለጽ መደንገጥ የለብን። ቁም ነገሩ ቁርአን ነው ወይስ ሐዲስ ነው? ከዛ ውጪ ብዙ የቁርአን አንቀጾች ላይ አብዛኛዎቹ ሰዎች ካፊሮች እንደሆኑ አብዛኛዎቹ አማኝ ነን የሚሉ ሰዎች ራሱ ሙሽሪኮች እንደሆኑ የሚያጣቅሱ የቁርአን አንቀጾች አሉ። ብዙሃኑን ከተከተልክ ማለት ነው። ስለዚህ በአጠቃላይ ብዙሃኑን ተከተሉ የሚለው እንደ ሐዲስ ይሁን አጋጣሚ ልትሰሙት ትችላላችሁ። ሐዲስ ضعيف እንደሆነ ከዚህ ጋር አስመራችሁበት እንድታልፉ ነው። ስለዚህ ኢጅማዕ ቁርአንና ሐዲስ በዐቂዳችን ዙሪያ አጥብቀን የምንይዘው ማስረጃ ይሆናል። ስለዚህ አሁን ምን እያሉ ነው ጸሐፊው? ካሁን በኋላ የምጠቅስልህ አቋም ሁሉ ከቁርአን ከሐዲስና ከኢጅማዕ ማስረጃ ያለው ነው። እኔ ተፈላስፌ ቆም ብዬ አስቤ አሰላስዬ የደረስኩበት ጉዳይ ሳይሆን ቁርአንና ሐዲስ ላይ እንዲሁም የሰለፎች ስምምነት ላይ ያገኘሁትን ነገር ነው መነግርህ እያለው ነው። አስተማማኝ አቋም ነው። ላ የንተኒ ዐንሁ ወላ የተበደሉ ይህ አካል በአቋሙ እርግጠኛ የሆነው አካል ላ የንተኒ ወለም ዘለም የማይል ወደ ግራ ወደ ቀኝ የማይታጠፍ ቀጥ ያለ ሰው ነው። ረሱል ሰለላሁ ዐለይሂ ወሰለም ፊ አኺሪ ዘማን يوم القيامة كما بيقرب إلى في مسند الإمام أحمد إن بين يدي الساعة فتنا كأنها قطع من الليل المظلم يصبح الرجل مؤمنا ثم يمسي كافرا ويمسي مؤمنا ثم يصبح كافرا يا الرسول صلى الله عليه وسلم حديث جوله يوم القيامة سيقرب كيلديت قراج هون لما يمسلو أو زاغبي فتناوج يوزالو كرام يعقبو ጊዜ ስትሰማ ግራ የሚያጋባ ዜና ተሰማለህ። የውመል ቂያማ ምልክት ነው። ከዛ ውስጥ አንዱ ከሚያደናብሩ ነገሮች ውስጥ አንድ ሰው ጠዋት ላይ ሙስሊም ሆኖ ላኢላሃ ኢለላህ እያለ ሰጋጅ ሆኖ ታየውና አመሻሽ ላይ እግሬ እኮ ከፈረ ሃይማኖቱን ቀየረ ሲባል ተሰማለህ። ወይንም ምሽቱ ላይ ሙእሚን ሙስሊም የነበረውን አካል ጠዋት ላይ እኮ ከፈረ ሲባል ተሰማለህ። አላህ ይጠብቀን። ለዛ ነው ረሱል ሰለላሁ ዐለይሂ ወሰለም አላሁመ ያ ሙቀሊበል ቁሉብ ተቢት ቀልቢ ዐላ ዲኒክ ያሉ ዱዓ አድርገው የነበረው እኛም ከሳቸው መውሰድ ያለበት ዱዓ ነው። ሁልጊዜም ደግሞ ኢህዲነ ሲራጠል ሙስተቂም ብለን ሶላታችን ላይ ዱዓ እናደርገው ለምንድን ነው? የሐቁን መንገድ አውቀነዋል፣ ግን ጽናቱን እንዲሰጠን ሁልጊዜ እንዲጨምርልን የበለጠ እውቀቱን እንዲሰጠን ነው። ስለዚህ ከአቋሜ ፍንክች አልልም እያሉ ነው። እንደነዚህ አሁን እንደተባሉት የሆነ ሰዓት ላይ ሱናን አጥብቀህ ያዝክ ትሆንና ከሆነ ጊዜ በኋላ የሆነ ጥቅማ ጥቅም ስታገኝ ጓደኛ ስትቀይር ትናንትና አጥብቀህ ያዝከውን ከቁርአንና ከሐዲስ ያገኘውን አቋም ቀይረህ መገኘት ምንድነው የውመል ቂያማ ሲቃረብ ከሚታዩ ፈተናዎች ውስጥ አንዱ ነውና
መጠንቀቅ እንዳለብንም ያሳያል። ወደ ሑብ ሶሓባ እንለፍ። ሑብ ሶሓበቲ ኩልህም ሊ መዝሀቡ ሶሓቦችን ሁላቸውንም መውደድ የኔ መዝሀብ ነው፣ ኢስላማዊ አቋሚ ነው። ሶሓባ ምን ማለት ነው? ሶሓባ የሚለው ቃል ብዙ ነው። ባይዘ አንዳንድ ሰዎች አይታችሁ ከሆነ አቡበክር ሶሓባ ነው፣ ዑመር ሰሓባ ነው፣ ዑስማን ሰሓባ ነው ብሎ ተሰማሉ። ትክክለኛ ንግግር አይደለም። ሶሓባ ምንድን ነው? ሶሓባ ትርጉሙ ራሱ ወደ አማርኛ ስንቀይሩ ምንድን ነው? እስኪ ባልደረባ ነው፣ ግን ከቁጥር ጋር አያይዙልኛል። ሶሓባ ለብዙ ቁጥር ነው። አሶሓባ ማለት ባልደረቦች ነው። ሑብ ሶሓበቲ የመልእክተኛው ሰለላሁ ዐለይሂ ወሰለም ባልደረቦችን መውደድ ነው እያልን ለአንድ ሰው ከሆነ ምንድን ነው ሶሓቢይ ወይም ሷሒብ ነው የሚባለው። ኢዝ የቁሉ ሊሷሒቢሂ ላ ተሕዘን ኢነላሃ መዓና። መልእክተኛው አላህ ሱብሓነሁ ወተዓላ ስለ መልእክተኛውና ስለ አቡበክር ጋሩ ሒራ ላይ የተከሰተውን አስመልክቶ እንደተናገረው ጋሩ ተውር ላይ የተከሰተውን አስመልክቶ ኢዝ የቁሉ ሊሷሒቢሂ ነው የሚለው። ስለዚህ ሰሓባ ምንድን ነው? ብዙ ቁጥር ነው፣ ባልደረቦች ነው። ነጠላው ምንድን ነው? ሶሓቢይ ማለት ትችላለህ፣ ሷሒብ ማለት ትችላለህ። እንስት ከሆነች ሶሓቢያ፣ ዓኢሸቱ ሶሓቢያ፣ ፋጢመቱ ሶሓቢያ ይባላል። ሶሓቢይ እና ሶሓቢያ የነጠላ መገለጫ ነው። ሶሓቢይ ምን ማለት ነው? እሺ ሶሓቢይ ምን ማለት ነው? እነገሌ ሶሓባ ናቸው ወይንም እገሌ ሶሓቢይ ነው ወይንም እገሌት ሶሓቢያ ነች ስንል ምን ለማለት ነው የሚፈልገው? ባልደረባ ነው አለ። ግን ያው ባልደረባ ሁሌም ባልደረባ ነው። የእኛም ባልደረባ አለ። የረሱል ላ ስለም ባልደረባ ሲባል ምንድን ነው? አብሮ አደግ ነው። እኛ ጋር አብሮ አደግ በስራ የምትገናኘው ምናምን። እዚህ ጋር ግን የተፈለገው ምንድን ነው? ስማቸው ሲነሳ ረዲየላሁ ዐንሁም የምንለው ለምንድን ነው? ምን ስለሆኑ ነው? እሱ ነብዩ ሰለላሁ ዐለይሂ ወሰለም ስላዩ ይሆናል። እሺ አቡ ጃህልም አይተዋል። أيوة جزاك الله خير جزاك الله علم وحفظ. صحابي مالت من لقي النبي صلى الله عليه وسلم مؤمنا به ومات على ذلك. ملكتنيون صلى الله عليه وسلم تገናኝቶ ሲገናኝ ደግሞ መገናኘቱ መተያየቱ ብቻ ሳይሆን ሙእሚን ሆኖ ሙስሊም ሆኖ ከዛ መስለሙ ብቻ አይደለም፣ በዚያው አቋሙ ላይ በኢማኑ ላይ ከሞተ ሶሓቢ ሊባል የሚችሉ። ስለዚህ በረሱል ላ ሰለም ዘመን ሩቅ ሆኖ እስልምናን ተቀብሎ ግን እሳቸውን ካላየ ምን አይባልም? ሶሓቢ አይባልም። ወከዛሊክ እሳቸው ካረፉ በኋላ እስልምና የተቀበለ ሰው በህይወት አይቷቸዋል፣ በህይወት እያለ ግን እሳቸው ከሞቱ በኋላ አላህ እስልምና የሚወፍቀው ድሮ አይቻቸዋለሁና ብሎ ሶሓቢ ነኝ ማለት አይችልም። እሳቸው በህይወት በነበሩበት ዘመን እስልምናን የተቀበለ ነው። ወከዛሊክ በእሳቸው ዘመን እስልምናን ከተቀበለ በኋላ እሳቸው ሲሞቱ ወይም ደግሞ እሳቸው በህይወትም ባሉበት ሰዓት ወደ ኩፍር ከተመለሰ ሙርተድ ከሆነ ምንድነው ሶሓቢ አይባልም ማለት ነው። አንዳንድ ጊዜ መራ ነብይ ይባላል። ረሱል ላ ሰለም ያየ የሚል ገለጻ ሰምታችሁ ሊሆን ይችላል። ያየ የሚለው ትክክለኛ አይደለም። ለምን? አንዳንድ አይነ በሲሮች ሶሓቢዎችም ስለነበሩ ማለት ነው። ባለማየታቸው ሶሓባ የሚለውን ማዕረግ እንዳያጡ። ስለዚህ የተገናኘ ነው። አይቶ የሚሆን ሳያይ ድምፃቸውን ሰማ አልሰማ ብቻ አንድ ቦታ ላይ ከተሰባሰበ እሳቸው ጎን ነበረ፣ እሳቸው የነበሩበት አካባቢ ነበረ ከተባለ ሶሓቢ እንለዋለን ማለት ነው። ያው ከሶሓቦች ጋር ተያይዞ ብዙ ነገር ይነሳል። ሶሓቦች ረዲየላሁ ዐንሁም ወአርዳሁም ትልቅ ፈዲላ ያላቸው ናቸው። በኋላ ወሊኩልሂም ቀድሩን ዐላ ወፈዳኢል የሚለው ላይ እናነሳዋለን ኢንሻአላህ። እና ሶሓቦችን ሁሉ መውደድ ምንድነው? የኔ መዝሀቤ ነው። ረሱል ሰለላሁ ዐለይሂ ወሰለም ሶሓቦችን አስመልክተው ላ ተሱቡ አስሓቢ ሁለት ጊዜ ባልደረቦቼን አትስደቡ። ፈወለዚ ነፍሲ ቢየዲህ ለው አነ አሐደኩም አንፈቀ ሚስለ ኡሑድን ዘሀበን ማ አድረከ ሙደ የዲህም አው ነሰይፊህም። ሶሓቦችን አትንኳቸው፣ በመጥፎ አታንሷቸው። ነፍሴ በእጁ የሆነችው ጌታ አላህ ይሁንብኝ፣ አንደኛችሁ እንደው ሀብት ኖሮት የኡሑድን ተራራ የሚያህል ረዥም ኪሎ ሜትር ያለው ተቀጣጣይ ተራራ ነው። ያንን ተራራ የሚያህል ወርቅ ሰደቃ ቢያወጣ
ከሰሃቦች መካከል አንዱ ሰሃቢ አንድ እፍኝ የሰጠውን ሰደቃ ያህል እንኳን አይደርስም፣ አጅር የለውም። የዛን ደረጃ እንኳን አይደርስም። ሰሃቦች በዚህ ልክ መልእክተኛ ሰለላሁ ዐለይሂ ወሰለም አልቀው ገልጸዋቸዋልና እነሱን ሁላቸውን መውደድ የኔ መዝሀብ ነው። ለምንድን ሁላቸውን የሚለውን የጨመረው? ሰሃቦችን በተመለከተ አንዳንድ ሙስሊም ነኝ ባዮች የተጣመሩ ምልክታ ስላላቸው ነው። ለሁለት እንከፍላቸዋለን። በሰሃቦች ጉዳይ ላይ የተሳሳቱ ፊርቃዎችን በሁለት ማየት እንችላለን። አንደኛዎቹ ኸዋሪጅ የምንላቸው ሲሆኑ ሌላኛዎቹ ደግሞ ረዋፊዳዎች ናቸው። ራፊዳ የምንላቸው በአጠቃላይ ራፊዳ ማለት የተወ ያልተቀበለ እንደማለት ነው። ምንድነው የተዉትና ያልተቀበሉት ጉዳይ? የአቡበክርንና የዑመርን ኸሊፋነት አንቀበልና ነው ፊርቃዎች ናቸው። የአቡበክርና የዑመርን ኸሊፋነት አንቀበልም፣ የዑስማንን ጭምር ባይቀበሉ ጥሩ ነበረ። ከራፊዳዎች መካከል አቡበክር፣ ዑመር፣ ዑስማን ሌሎችንም እነ አይሻንም እነ ሐፍሳ ሌሎችንም ሰሃቦችን ጨምሮ ካፊሮች ናቸው ብሎ የሚደመድሙ ናቸው ራፊዳዎች። ስለዚህ እኛ ከነሱ በተቃራኒ ምንድን ነው? ሁሉም ሰሃቦች ስንል አቡበክርም፣ ዑመርም፣ አይሻህም ሌሎችም ሰሃቦችን ጨምሮ እንወዳቸዋለን። ሙእሚን ሙስሊም መሆናቸውን መቀበል ብቻ ሳይሆን እንወዳቸዋለን። ሌላኛዎቹ በተቃራኒ ጎን ያሉት ደግሞ ኸዋሪጅ የሚባሉት አሉ። ራፊዳ ጋር ልጨርስላችሁ። አቡበክርን፣ ዑመርን እና ሌሎችን ሰሃቦችን ይሰድባሉ፣ ይረግማሉ፣ ካፊር ናቸው ይላሉ። አሁን ላይ እነዚህ በዝተው የሚታዩት ኢራን አካባቢ ያሉ አካላቶች ኢራን ውስጥ ባይዘው ልጅህን አቡበክር ብለህ ከጠራ ለመሞት ወስነሃል ማለት ነው። ወስነሃል። አቡበክር የሚል ስያሜ ከተሰማ ተሰቅለህ ነው የምትገደሉ። እንዴት ዑመር ብለህ እንዴት አቡበክር ብለህ ትጠራለህ? አቡበክር ዑመር ሲባል ረዲየላሁ ዐንሁ ካልክ አለቀልህ። ኢራን ውስጥ ቀልድ የለም። ትንሽ የትክክለኛ አቂዳ እንደዚህ አይነት ነገር ካሰብክ በቃ ሸሂድ ለመሆን ወስነህ ነው ማለት ነው። በዚህ ልክ ነው አቋማቸው። አቡበክርን አይፈልጉም፣ ዑመርን ኢቭን አሁን ኦዲዮ ከፍቼ ያሰማችሁ ነበር። አንዱ የራፊዳዎች ኢማም ነው፣ ትልቅ ዓሊም ነው። ላይቭ ፈትዋ ቴሌቪዥን ላይ ቀርቦ ስልክ ይደወልለትና ካፊር ነበርኩኝና መስለም ፈልጋለሁ ሻሃዳ ሲዘኝ ብሎ ጠይቀዋል። ይህ ላይቭ የቴሌቪዥን ፕሮግራም ላይ ቀርቦ ፈትዋ እየሰጠ ያለው የራፊዳ ኢማም ወይም ዓሊም ተብዬ ምን ብሎ ነው ሻሃዳ ያሳዘው? ቁል እኔ የምለውን በል አሽሀዱ አን ላ ኢላሃ ኢለላህ ወአነ ሙሐመደን ረሱሉላህ ወአነ ዓሊየን ወልዩላህ ወአነ አባ በክርን ወዑመረ ወዑስማነ ወሐፍሰተ ወዓኢሸተ ፊናር ኢና ሊላሂ ወኢና ኢለይሂ ራጂዑን። እነዚህ የተጠቀሱ ሰሃቦች ሁሉ የጀሃነም ናቸው ብለህ መስክር፣ ያኔ ነው የምትሰልመው ብሎ ሐታ ሸሃዳ ያስብላል። እነዚህ ራፊዶች ናቸው። ዛሬ ጋዛ አካባቢ፣ ፍልስጤን አካባቢ ያሉ ሙስሊሞችን እንረዳለን በሚል በጦርነት እያነሳሷቸው እያስጨፈጨፏቸው ያሉት። እዛው ዲቴል አልገባም። አሁን ርዕሳችን ስላልሆነ ወደ ኋላ እንመለስ። የራፊዳዎች አነሳስ ባይዙ እነዚህ የራፊዳዎች አነሳስ እነዚህ ሰሃቦች መስደባቸው ብቻ አይደለም። ከዛ ዓሊይ ላይ ጉሉ ወዱ ዓሊይን ወደዱት። አንዳንዶቹ እንደውም ጅብሪል ዓለይሂ ሰላም ቁርአንን እንዲያወርድ መጀመሪያ የተላከው ወደ ዓሊይ ነበረ፣ ግን ሸውዶ ነው ወደ ረሱል ሰለላሁ ዐለይሂ ወሰለም ይሄዱ ብሎ ያምናሉ። አንዳንዶቹ ደግሞ አልፎ ዓሊይ ጌታ ነው እስከ ማለትም ይደርሳሉ። ዓሊይ የሚለምኑ አሉ። ከዓሊይ ጋር የተያዙ የዓሊይን እነ ፋጢማ እነ ሐሰን እነ ሁሰይንን እነዚህ እስከ ማምለክም ይደርሳሉ። አይታቻቸው ኮን ሲጨፍሩ ያ ሁሴን ያ ሐሰን ምናምን እዛ ድረስ ምን አስኪደን የዋሃብያን ካዕባ ምን አስጠወፈን ብሎ የራሳቸውን ካዕባ ገንብተው ጧፍ ያደርጋሉ። ትክክለኛ ሙእሚኖች ትክክለኛ ሙስሊሞች ለበይክ አላሁመ ለበይክ ለበይክ ላ ሸሪከ ለከ ለበይክ ሲሉ እነዛ ለበይክ ያ ዓሊ ለበይክ ያ ዓሊ እያሉ ጧፍ የሚያደርጉት ሌላ አዲስ ቢድዓ ፈጥረው ጌታን እስከ ማለት ይደርሳሉ። የነዚህ ጠማማ ቡድኖች ዋና ቀስቃሽ ይሁዲይ ነው። አብዱላህ ኢብኑ ሰሉል የሚባል ይሁዲይ ነው። በታቢዒ ዘመን የተነሳ ስለ ዓሊ ተመልከቱ። አይሁዳውያን ክፋታቸው ስለ ኢስላም የሚናገር ስለ ኢስላም የሚያስተምር ስለ ቁርአን ስለ ሐዲስ የሚያብራራ ሰው ይልኩልህና ግን በተሳሳተ መንገድ እንድትገነዘብ ያደርገዋል። ረሱል ሰለላሁ ዐለይሂ ወሰለም ስለ ዓሊ የተናገሯቸው አንዳንድ ፈዲላዎች አሉ። ዓሊይ ለኔ እንደዚህ ነው። ዓሊይ ማለት አላህን የሚወድ አላህን የሚወደደው አካል ነው። መልእክተኛም የሚወደው መልእክተኛውን የሚወዱት አካል ነው ብሎ
እንደዚህ ብዙ ሐዲሶች አሉ። እነዚህን ሐዲሶች ይይዙና አልይን ወደ ነብይነት ከዛ ወደ ጌታነት ከፍ ወደ ማድረግ ያመጡታል። የዚህ ሐሳብ ዋና ቀስቃሹ ይሁዲይ ነው። የራፊዳዎች መስራች ይሁዲይ ነው። እቺን ቁልፍ ነገር ያዟት። ምን እያልኩኝ እንደሆነ ይገባችሁ። እስራኤል ላይ ኢራን ላይ እየተከሰተ ያለው ምን እንደሆነ ይገባችሁ። በኢስላም ስም ሙስሊሞችን ለማጥፋት የታጠቁ ከላይ አላህ አላህ የሚሉ ነቢ የሚሉ አሊ የሚሉ ግን መስራቻቸውና ብዙ እምነታቸው ከአይሁድ የማይለይ አካላቶች ናቸው። ራፊዳዎች ማለት ነው። ራፊዳዎች እና አሊይን እንዲሁም የአሊይን ዝርያዎች ያከብራሉ፣ ይወዳሉ። በአጠቃላይ የረሱል ሰለላሁ ዐለይሂ ወሰለም ቤተሰቦች የረሱል ሰለላሁ ዐለይሂ ወሰለም ዝርያዎቻቸውን ያከብራሉ፣ ይሰግዱላቸዋል፣ ይለምኗቸዋል። ሙታኖቻቸውን ቀብራቸውንም ትልልቅ ህንፃዎች ገንብተው ያመልኳቸዋል። ሌሎችንስ እና አቡበክርን ደግሞ ይጠሏቸዋል፣ ይረግሟቸዋል። አሁን እንደተገለጸው ስለዚህ ኩልህም ስንል የረሱል ሰለላሁ ዐለይሂ ወሰለም ቤተሰቦቻቸውንም እንዲሁም ከዛ ውጭ ያሉትንም ሰሃቦች እንወዳለን ስንል በዚህ እየተቃረኑ ናቸው። ሌላኛው በሌላ በኩል ያለው ቡድን ኸዋሪጆች ናቸው። ኸዋሪጆች መነሻቸው ፊ ዘመን ሰሃባ የመጀመሪያው ጠማማ ቡድን ኸዋሪጅ ነው። ኸዋሪጅ ማለት አመፀኛ አፈንጋጭ ማለት ነው። ከመስመር የወጣ ማለት ነው። ኸዋሪጅ የተባሉበት ምክንያት አሊ ኢብኑ አቢ ጣሊብ ላይ ተቃውሞ ወጥተው ስለነበረ ነው የወጡት። እንደ ዘመናችን ድምፅና ወረቀት ይዞ ሳይሆን ደም የሚያፈስ ሰይፍ ይዘው ነበር የወጡት። ከዛ በፊት በአሊ ብቻ ሳይሆን ከአሊ በፊት በዑስማን ዘመን የዑመርን ዘመን ላይ የተወሰነ ሙከራ አድርገዋል። ከዛ ግን የዘመን ዑስማን በጣም ተደራጅተው በከባድ ሁኔታ የተነሱበት አጋጣሚ ያለው መጀመሪያ የተሰባሰቡት ሐሩራ የተባለ ከኩፋ አቅራቢያ ከኩፋ ከተማ አቅራቢያ የምትገኝ ሐሩራ የምትባል መንደር ላይ ነው ተሰባስበው ተደራጅተው አንድ የፖለቲካ አስተሳሰብ ያላቸው አካላቶች ሆነው ለዘመቻ ወደ ዑስማን ብን አፋን የተነሱት። ለዛ ነው የኸዋሪጆች ሌላኛው መጠሪያ ሐሩሪ ተብሎ የሚጠራው። ዑስማንን ቁርአን እየቀሩ እያለ የገደሏቸው እነሱ ናቸው። ዑስማን ካፊር ነው ብሎ ከአንዳንድ አስተዳደራዊ ጉዳይ ጋር ተያይዞ አንዳንድ ጥያቄዎችን በማንሳት ያንን ጥያቄ በውይይት በቁርአንና በሐዲስ ሳይሆን በሰይፍ ለመፍታት እርምጃ የወሰዱት ኸዋሪጆች ናቸው። ኸዋሪጆች ከሰሃቦች ጋር ያላቸው ችግር ምንድን ነው ካላችሁ፣ በመጀመሪያ ደረጃ ዑስማንን አከፈሩ። ከዚያ ቀጥሎ አሊይን ደግፉና ከአሊይ ጋር ሆኖ ከአሊ ብን አቢ ጣሊብ ጋር ሆኖ እነ ሙዓዊያን መዋጋት ጀምሩ። ሙዓዊያና አሊይ ሙዓዊያም ሰሃቢ ነው፣ አሊይም ሰሃቢ ናቸው። ሁለቱም ሰሃቢዎች የተለያየ ጅሽ በአንዳንድ ጉዳዮች የተነሱ አለመግባባቶች ነበሩ። በዛ ጉዳይ ላይ ከፍተኛ ጦርነት ተካሄደና መጨረሻ ላይ ይሄ ጉዳይ እኮ በሽምግልና መፈታት አለበት ተብሎ ከሙዓዊያን ቡድን ከአሊይን ቡድን የተውጣጡ አካላቶች ሽምግልና እንዳይካሄዱ ሲፈለግ ከአሊይ ስር የነበሩት ኸዋሪጆቹ ተነሱ። እንዴት በሽምግልና ይፈረዳል? ሽምግልና ቁርአን አይደለም ብሎ ተነሱ። ስለዚህ መፈረድ ያለበት በቁርአን ብቻ ነው፣ በቁርአን ውጭ ያለ ፍርድ የለም ብሎ በሽምግልና መፍረድ በራሱ በቁርአን የተደገፈ ነው። ፈበዐሱ ሐከመን ሚን አህሊሂ ወሐከመን ሚን አህሊሃ ይላል። ሁለት የትዳር ጥንዶች ቢጋጩ ከሱም የሆኑ ቅን ሐሳቢ ቤተሰቦችን ላኩና ተሰባስበው መክረው ገስጸው ወደ ቤት እንዲመልሷቸው አድርጉ። ሌሎችም በአጠቃላይ ከቁርአንና ሐዲስ ውጪ ሰዎች በሽምግልና አንዳንድ ጉዳዮችን መፍታት እንደሚችሉ የሚያሳዩ ማስረጃዎች አሉ። ያንን ማስረጃ ግን ሳያስተውሉ በቃ ቁርአን ብቻ ይፍረደን ሽምግልና አያስፈልግም በሚል ማንን ተቃረኑ? ሁለቱንም ተቃረኑ። ምክንያቱም አሊይም ሙዓዊያ ሁለቱም ሲዋጉ የነበሩት ሁለቱ ቡድኖች በምን ተስማምተዋል? ጉዳዩን በሽምግልና ለመፍታት ተስማምተዋል አይደለ? ሁለቱም ከፍረዋል ማለት ነው በእነዚህ በኸዋሪጆቹ እምነት። ስለዚህ ኸዋሪጆቹ አሊይን ሙዓዊያና ተከታዮቻቸውን በአጠቃላይ ሁሉንም አከፈሯቸው። ካፊሮች ናቸው አሏቸው። ካፊሮች ናቸው ብቻም ሳይሆን የሆነ ሰዓት ላይ ተደራጅተው አሊይም ላይ ዘምተዋል። ነህርዋን የተባለ አካባቢ ላይ አሊ ብን አቢ ጣሊብ አሸንፈዋቸው በድል ተመልሰዋል። አሊይ አሸናፊ ሆነው ሙስሊሞችን ተዋግተው በጦር ወጥተዋል ኸዋሪጆች። ስለዚህ ከሱሐባ ጋር ያላቸው ችግር ምንድን ነው? እነ ዑስማንን ማነው ሙዓዊያን አሊይና ከነሱ ጋር የነበሩትን ሰሃቦች ሁሉ ያከፍራሉ ማለት ነው።
ነሳቢያ ይባላሉ፣ ነዋሲብም ይባላሉ ኸዋሪጆቹ። ስለዚህ ኸዋሪጆቹ እንደሚሉት እነ ሙዓዊያን እነ ዓሊይን ሌሎችንም አይሻን ጨምሮ ሌሎችንም ሰሃቦች አናከፍርም፣ እንወዳቸዋለን። እንደ ራፊዳ ደግሞ አቡበክርን ዑመርና ሌሎችንም ሰሃቦች መርጠን አናከፍርም፣ አንሰልባቸውም። ሰሃቦች ሁላቸውም ለኛ ምንድን ናቸው? ውድ ናቸው። በእነሱ አንደራደርም። ይህንንም የምንለው ከመሬት ተነስተን ሳይሆን ቁርአን ውስጥ ብዙ ምስክርነት ስለተሰጣቸው ነው። ከዛ ውስጥ አንዱ ወሳቢቁነ አልአወሉነ ሚነል ሙሃጅሪነ ወልአንሳር ወለዚነ ተበዑሁም ቢኢሕሳን ረዲየላሁ ዐንሁም ወረዱ ዐንሁ አዐደ ለሁም ጀናትን ተጅሪ ተሕተሃ አልአንሃሩ ኻሊዲነ ፊሃ አበዳ ዛሊከል ፈውዙል ዐዚም ይላል አላህ ሱብሓነሁ ወተዓላ። የመጀመሪያዎቹ ቀዳሚዎች ከሙሃጅሮችም ከአንሳሮችም ቀድሞ እስልምናን የተቀበሉና የተዋጉቱ የእነሱንም መንገድ ተከትሎ የመጡት ኋለኞቹ ሙእሚኖች ሰሃቦች በአጠቃላይ ረዲየላሁ ዐንሁም ወረዱ ዐንሁ አላህ እምነታቸውን ወዶላቸዋል፣ ተቀብሏቸዋል። ወረዱ ዐንሁ እነሱም የአላህን ዲን ወደው ተቀብለዋል ብሎ አላህ ምስክርነት ሰጥቷቸዋል። ከዚያ ጀነትን ጭምር አዘጋጅቶላቸዋል። በኋላ የምናያቸው የአንዳንድ ሰሃቦች የተለያየ እገሌ የጀነት ነው እገሌ የጀነት ነው የሚሉ ማስረጃዎች ቢኖሩም በአጠቃላይ ግን ሁሉም ሰሃቦች እዚህ የቁርአን አንቀጽ ውስጥ ተወድሰዋል። ቅድም ያነሳነው የሰሃቦችን ምንዳ በተመለከተ መልእክተኞችን አትስደቡ ያሉበትን ቦታ ሰሃቦችን አትስደቡ ያሉበት ቦታ ላይ የተረዳነው ነገር ይሆናል። ስለዚህ ሁሉንም ሰሃቦች እንወዳለን። ወመወደቱል ቁርባ ቢሃ ተወሰሉ የረሱል ሰለላሁ ዐለይሂ ወሰለም ቅርብ ቤተሰቦቻቸውን መውደድ ማፍቀር በራሱ ምንድነው? ወደ አላህ የሚቀርብበት ዒባዳ ነው። ይሄንን የሚፈታልኝ እስኪ እንዴት ነው ወደ አላህ የምንቀርበው? እንዴት ቁርባ ማነው ወሲላ ተብሎ ወደ አላህ መቃረቢያ ዒባዳ ተደርጎ ተወሰደ? መወደቱል ቁርባ የረሱል ሰለላሁ ዐለይሂ ወሰለም ቤተ ዘመዶች መውደድ እንዴት እንደ ዒባዳ ተያያዘ? ማስረጃ የሚሰጠኝ በጣም ቀላል ማስረጃ። ይሄ ማንም መመለስ የሚችለው ነው። አይዋ የት ጋር ጀዛከላሁ ኸይረን ወባረከ ፊክ ወዛደከ ዒልመን ወሒፍዛ። ሶላት ስንሰግድ አተሸሁድ ላይ ምንድን ነው የምንለው? በተለይ ሰላም ስንል ተሸሁድን ከጨረስን በኋላ ምንድን ነው የምንለው? አላሁመ ሰሊ ዐላ ሙሐመድን ወዐላ አሊ ሙሐመድን ከማ ሰለይተ ዐላ ኢብራሂም ወዐላ አሊ ኢብራሂም ኢነከ ሐሚዱን መጂድ አላሁመ ባሪክ ዐላ ሙሐመድ ወዐላ አሊ ሙሐመድ እንላለን። አላሁ ሰላትህን አውርድ በሙሐመድም በቤተሰቦቹም፣ አላሁ በረካህን አውርድ በሙሐመድም በቤተሰቦቹም ብለን ሰለላሁ ዐለይሂ ወዐላ አሊሂ ወሰሕቢሂ አጅመዒን ምን እናደርጋለን? ዱዓ እናደርጋለን። ስለዚህ ሰላት ውስጥ ስትሰግድ ሰላዋት ካላወረድክ ሰላት ይስተካከላል። በተለይ ፊ አኺሪ አተሸሁድ ሁለተኛው ተሸሁድ ላይ ሰላት ካላወረድክ ዝም ብለህ ተሸሁድ እንደጨረስ አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመደን ዐብዱሁ ወረሱሉሁ ብለህ አሰላሙ ዐለይኩም ብለህ ብታሰላምት ሰላትን ሙሉ ለሙሉ ተበላሽቷል። ድጋሚ መስገድ አለብህ። ለምን? ሰላዋት አላወረድክም። በሙሐመድና በቤተሰቦቻቸው ላይ ሰላዋት ስላላወረድክ ሰለላሁ ዐለይሂ ወዐላ አሊሂ ወሰሕቢሂ አጅመዒን። ስለዚህ ወደ አላህ የምትቃረብበት ነው እንደ ሶላትህ የሚታይ ስለሆነ ማለት ነው። የረሱል ሰለላሁ ዐለይሂ ወሰለም ቤተሰቦች እጅግ በጣም ብዙ ፈዲላዎች አሏቸው። ኢነ ሰደቀተ ላ ተሒሉ ሊሙሐመድን ወላ ሊአሊ ሙሐመድን ብሎ ረሱል ላ ስለም ሐዲታቸው ላይ የረሱል ላ ስለም ዘመዶች ማን ናቸው? አሁን የእሳቸው ቤተሰቦች ተብሎ ዱዓ ሲደረግ እነማን ናቸው የሚታሰቡት? በአጠቃላይ ሙእሚኖች የረሱል ላ ስለም ቤተሰቦች ናቸው። ረሱል አውላ ወነቢዩ አውላ ቢልሙእሚን ይላል። በአጠቃላይ ረሱል ላ ስለም ለሁሉ ሙእሚን ቤተሰቡ ናቸው። ግን አሁን በግንባር ቀደምነት ደግሞ የእሳቸው የስጋ ዘመዶች ይካተታሉ። ዋነኛዎቹም እነሱ ናቸው። እነማን ናቸው የረሱል ላ ስለም ቤተሰብ ተብሎ የሚጠሩት የሚለው ላይ አንዳንድ የዑለማዎች ውዝግብ ቢኖርም ራጂሑና ጠንካራው በአጠቃላይ አሉ ሃሺም። ሃሺም ማለት የረሱል ላ ስለም ምንድን ናቸው? ቅድመ አያት ናቸው አይደለ? መሐመድ ኢብን ዓብድላህ ኢብን ዓብድልሙጠሊብ ኢብን ሃሺም የሃሺም ዝርያዎች በአጠቃላይ ከሃሺም በኋላ የሚመጡ ዝርያዎች ሙስሊም መሆናቸው ከታወቀ ምንድን ናቸው? የረሱል ላ ስለም ቅርብ ቤተሰቦች ናቸው። እነዚህን አስመልክቶ ለሙሐመድም ሆነ ለሙሐመድ ቤተሰቦች ለሙሐመድ ዝርያዎች ሰደቃ አይገባም ብለው ረሱል ላ ስለም ተናግረዋል። ለምንድን ነው ሰደቃ ሰዎች በስህተትም ይሁን በምንም አጋጣሚ የለቃቀሙትን ቆሻሻ የሆነ ገንዘብ የሚያጸዱበት መንገድ ስለሆነ ዘካ ስታወጣ በዓመት አንድ ጊዜ ባለማወቅ ወደ አንተ የገባ ብዙ የሐራም ንብረት ይኖራል።
ያንን እየተገላገልክና ከራስህ እያጸዳህ ነው። ይሄ ከሰዎች እየተወገደ ያለ ነጃሳ ወይንም ቆሻሻ የሆነ ገንዘብ ነውና ለረሱል ሰለላሁ ዐለይሂ ወሰለምና ለቤተሰቦቻቸው የሚገባ አይደለም ብሎ ደምድመዋል። ሰደቃ ለእሳቸውና ለዝርያዎቻቸው አይፈቀድም። አሁን አንድ ሰው የረሱል ሰለላሁ ዐለይሂ ወሰለም ቤተሰብ መሆኑን ካወቀ ለሱ ሰደቃ መስጠት አይቻልም። ስጦታ ይቻላል፣ ሰደቃ ግን አይቻልም። ስጦታና ሰደቃ ይለያያሉ። እዛ ውስጥ አንገባ። ስለዚህ በአጠቃላይ ሰደቃና ዘካን የማይቀበሉ የእሳቸው ቤተሰቦች ምን ይባላሉ? አህለል ቤት ይባላሉ። ወከዛሊክ አሊሂ ይባላሉ። ኡሊል ቁርባ ደዊል ቁርባ እንላቸው እንችላለን። አንደኛ ማናልን አሉ ሃሺም የሃሺም ቤተሰቦች፣ ሁለተኛ ልጆቻቸው ዝርያዎቻቸው በአጠቃላይ ከሳቸው በኋላ ፋጢማን ጀምሮ ከፋጢማ በኋላ እና ሐሰን ሁሴን አሉ። ከዛ በኋላ ቀጥሎ ይሄዱታሉ። ሌላኛዎቹ የረሱል ሰለላሁ ዐለይሂ ወሰለም ሚስቶች የረሱል ሰለላሁ ዐለይሂ ወሰለም ሚስቶች ቁረሺ አይደሉ፣ የእሳቸው ዘመዶች አይደሉ። ግን ምን ውስጥ ይገባሉ? እዚሁ አህለል ቤት የሚለው ውስጥ ይገባሉ። ምክንያቱም ያ ኒሳእ ነቢይ ለስቱነ ከአሐድ ሚነ ኒሳኢ ኢተቀይቱነ ፈላ ተኽضዕነ ቢልቀውሊ ፈየጥመዐ አለዚ ፊ ቀልቢሂ መረዱን ፈቁልነ ቀውለን መዕሩፋ ወቀርነ ፊ ቡዩቲኩነ ወላ ተበረጅነ ተበሩጀ አልጃሂልየቲ አልኡላ ወአቂምነ ሰላተ ወአቲነ ዘካተ ወአጢዕነ አላህ ወረሱለሁ ኢነማ ዩሪዱ አላሁ አን ዩዝሂበ ዐንኩም ሪጅሰ አህለል በይቲ ወዩጠሂረኩም ተጥሂራ። እናንተ የረሱል ሰለላሁ ዐለይሂ ወሰለም ሚስቶች ሆይ እንደ ሌሎች አካላቶች አይደላችሁም። ኸይር ስራ ስትሰሩ ከሌላው የተለየ ከፍ ያለ አጅር ታገኛላችሁ። ካጠፋችሁ ከሌላው የበለጠ ወንጀል ይጻፍባችኋል። ከዚያ በምን መልኩ መገኘት እንዳለባቸው ባህሪያቸው ምን መሆን እንዳለበት አስከትሎ ይመክራችኋል። በድምፃችሁ አትቅለስለሱ፣ ኖርማል የተለመደ ንግግርን ተናገሩ፣ ሶላታችሁን ስገዱ፣ ዘካ አውጡ፣ አትገላለጡ፣ እቤታችሁ ተረጋግታችሁ ተቀመጡ ብሎ የሚያስፈልገውን ህግ ከዘረዘረ በኋላ ይህ ሁሉ ህግ ለእናንተ የወጣው ለምንድን ነው? ሊዩዝሂበ ዐንኩም ሪጅሰ አህለል ቤት፣ እናንተ የመልእክተኛው ቤተሰቦች ሆይ ከእናንተን ቆሻሻ አላህ ሊያስወግድ ስለፈለገ ነው። እነዚህ ነገሮች በአጠቃላይ በንግግር መቅለስለስ፣ መገላለጥ ምናምን መሰል ነገሮች የልብ ቆሻሻን ስለሚያስወርሱ አላህ ከዚህ ቆሻሻ እናንተን ሊያጸዳችሁ ስለፈለገ ነው እናንተ የመልእክተኛው ቤተሰቦች ወይ ብሎ ጠርቷቸዋል። አህለል ቤት ብሏቸዋል። ስለዚህ ከዚህ ቁርአን አንቀጽ የምንረዳው ምንድን ነው? ሚስቶቻቸውም የረሱል ሰለላሁ ዐለይሂ ወሰለም ቤተሰቦች ናቸው። አህለል ቤት ሆነው ይገባሉ፣ ዱዓ ይመለከታቸዋል። ስለዚህ ራፊዳዎች እንደሚሳደቡት የረሱል ሰለላሁ ዐለይሂ ወሰለም ሚስቶችን ጠቅላላ ይሰድቧቸዋል። ማንንም ሳያስቀሩ ከኸዲጃ ውጪ ያሉትን ይሰድቧቸዋል። በተለይ እነ አይሻ እነ ሐፍሳ የሚያስቀሩት የለም። ስለዚህ ወደዱም ጠሉ እዚህ ዱዓ ውስጥ ይገባሉ። የረሱል ሰለላሁ ዐለይሂ ወሰለም ቤተሰቦች ናቸው። አሉ ሃሺም አዝዋጁሁ ወአውላዱሁ አለ። ከአሉ ሃሺም ውስጥ አሁን በዘመናችን የሚገኙት 6 ዝርያዎች ናቸው። ከአሉ ሃሺም ውስጥ አሁን በዘመናችን የሚገኙት 6 ዝርያዎች ናቸው። እነዚህ 6 ዝርያዎች የመጀመሪያው አሉል አባስ ኢብኒ አብድል ሙጠሊብ፣ የአባስ ኢብኒ አብድል ሙጠሊብ ዝርያዎች አሉ። ከዛ አሉል ሐሪስ ኢብኒ አብድል ሙጠሊብ የአባስ ወንድም ናቸው። አልሐሪስ ኢብኒ አብድል ሙጠሊብ። ሶስተኛው አሊ አቢ ለሀብ ኢብኒ አብድል ሙጠሊብ፣ የአቢ ለሀብ ዝርያዎች። የአቢ ለሀብ ልጆች እንዳለ እዚህ ጋር ውስጥ ይገባሉ። አቡ ለሀብ ማለት ተበት የዳ አቢ ለሀብ ወተብ ማ አግና ዐንሁ ማሉሁ ወማ ከሰብ ተብሎ እሱን ሚስቱም የጀሃነም መሆናቸው በቁርአን ተመስክሮ ለዘላለም ስለሱ ክፋት የሚነበብለት አካል ነው። እሱ የጀሃነም ሆኖ ለክፉ ሰዎች አርአያና መማሪያ ተደርጎ ቁርአን ውስጥ ልጆቻቸው ግን እስልምናን ተቀብለዋል። አመል ፈትሕ ላይ መልእክተኛ ሰለላሁ ዐለይሂ ወሰለም ከመዲና ሰራዊቶቻቸውን ይዘው መካን የከፈቱበት ዘመን ላይ ሁሉም የአቢ ለሀብ ልጆች ሰልመዋል። ዑተይባ ከሚሰኘው ልጃቸው ውጭ ዑተይባ ኢብኑ አቢ ለሀብ አልሰለምም። ከዛ ውጭ ያሉት ሁሉም ሰልመዋል። ስለዚህ እዚህ ዱዓ ውስጥ ይገባሉ። የእሳቸው የመልእክተኛ ሰለላሁ ዐለይሂ ወሰለም ቤተሰቦች ስለሆኑ በአብዱል ሙጠሊብ በኩል 3 ጠራ፣ አባስ፣ ሐሪስ፣ አቢ ለሀብ። እነዚህ 3ቱ የአብዱል ሙጠሊብ ልጆች ናቸው። የአቢ ጣሊብ ልጆች አሉ። ጃዕፈር ኢብን አቢ ጣሊብ፣ ዓሊ ኢብን አቢ ጣሊብ፣ ዑቀይል ኢብን አቢ ጣሊብ። አቡ ጣሊብ ማለት የረሱል ሰለላሁ ዐለይሂ ወሰለም የአባት ወንድም ወይንም አጎት ናቸው አይደል? የአጎት ልጆች አሉ። ጃዕፈር፣ ዓሊይና ዑቀይል የተሰኙ። ከነዚህ የሚመጣ የዘር ግንድ ካለ እዚህ ዱዓ ውስጥ ይካተታል። አሁን የተጠቀሱት 6ቱም ሃሺም የሚለው ዝርያ ውስጥ የሚገቡ ናቸው። በይበልጥ እነዚህን የሚመለከተው ከዛ ውጪ
ሁሉም በኢማኑ በእስልምናው የረሱል ሰለላሁ ዐለይሂ ወሰለም ቤተሰብ ነውና እነዚህን መውደድ ምንድነው? ወደ አላህ የምንቃረብበት ዒባዳ ነው። ሰላት ውስጥ ለነሱ ዱዓ እናደርጋለን፣ እነሱን እንወዳለን። መልእክተኛው ሰለላሁ ዐለይሂ ወሰለም ማንን ትወዳላችሁ? መን አሕቡ ናስ ኢለይከ ዓኢሸቱ። ከሁሉም ሰው ከሁሉም በአጠቃላይ የምትጠይቁት ከሰው ሁሉ የምትወዱት ማንን አስበልጣችሁ? አይሻ ነው አሉ። አልደበቁም። እንደዛ ማለት እኮ አይደለም። ማንም ሰው ሚስቱን ሊወድ ይችላል። ግን ከወንዶች ከሙእሚኖች ተብሎ ሲጠየቁ አቡሃ አባቷን ብሎ መልሰዋል። ስለዚህ አይሻን ወደዋል፣ አባቷንም አቡበክርን ወደዋል። እኛም የእሳቸውን ፈለግ ተከትለን መቀጠል ይኖርብናል። በተለይ አቡበክርን የሚያጣጥሉ አቡበክር ሶሐቢይ አይደለም የሚሉ አካላቶች ካፊሮች ናቸው እስከ ማለት ተደርሰዋል። ለምንድን ነው? አላህ ሱብሓነሁ ወተዓላ በግልጽ ኢዝ የቁሉ ሊሷሒቢሂ ብሎ ሷሒብ ብሎ የጠራው ማለት ነው። አቡበክርን ሷሒብ ብሎ ጠርቶታል። ሶሐቢይ መሆኑን ቁርአን በግልጽ አረጋግጧል። ይህንን ግልጽ የሆነ የቁርአን ማስረጃ ባለመቀበላቸው ብቻ ካፊር ይሰኛሉ። በተለይ ረዋፊዶች ማለት ነው። ወመወደቱል ቁርባ ቢሃ አተወሰሉ። በአጠቃላይ ያው ለእነሱ ዱዓ እናደርግላቸዋለን። አላህ ሰላትና በረካውን እንዲያወርድባቸው የመልእክተኛው ሰለላሁ ዐለይሂ ወሰለም ቤተሰቦች ወከዛሊክ እነሱንም መውደድ ይኖርብናል። ሌላኛው ቀጣዩ ምንድነው? ወሊኩልሂም ቀድሩን ዐላ ወፈዳኢሉ። ሁሉም ሰሓቦች ከሌላው አካላት የሚበልጡበት ምን አለ? ቀድር ደረጃና ብልጫዎች አሉ። ቅድም የተወሰነው ከቁርአንም ከሐዲስም አጣቅሰናል። ሰሓቦች ከሌላው አካል የሚበልጡበትን በሌላ ሐዲሳቸው ረሱል ሰለላሁ ዐለይሂ ወሰለም ኸይሩል ቁሩኒ ቀርኒ ثم الذين يلونهم ثم الذين يلونهم ثم الذين يلونهم ብለዋል። ከሰዎች ሁሉ ምርጡ ማለት የዚህኛው ክፍለ ዘመን ሰው ነው፣ የዚህኛው ክፍለ ዘመን ህዝብ ነው ብለዋል። የእሳቸው ክፍለ ዘመን ሰው ማለት ነው ሰሓቦች ናቸው። ከዚያ ቀጥሎ ምርጡ ከነዚህ ቀጥሎ የሚመጣው ነው ታቢዒዎች ናቸው። ከነሱ ቀጥሎ ምርጡ ከነሱ ቀጥሎ የሚመጣው ነው አትባዕ ታቢዒዎች ናቸው ማለት ነው። ስለዚህ ምርጥ አድርገው ያስቀመጡት ማለት ነው ሰሓቦችን ነውና ትልቅ የሆነ ፈድል አላቸው። ዱንያ ላይ በህይወት እያሉ የጀነት ተብሎ የተመሰከረላቸው ብዙ ሰሓቦች አሉ። ላኪነማ ሲዲቁ ሚንሁም አፍደሉ። ነገር ግን አቡበክር ሲዲቅ ከሁሉም ሰሓቦች በላጩ እሱ ነው። አቡበክር አስዲቅ ስማቸው ማን ነው? አቡበክር ሲዲቅ ስማቸው ማን ነው? ዓብደላህ ኢብኑ ዑስማን ባረከላሁ ፊክ። ዓብደላህ ኢብኑ ዑስማን ተብሎ ይጠራሉ። አቡበክር ስማቸውን አስዲቅ አልዓቲቅ ተብሎ ይጠራሉ። ሌላ ስማቸው አስዲቅ በእምነትና በእውነተኝነት ጥግ የደረሰ ማለት ነው። መልእክተኛውን ሰለላሁ ዐለይሂ ወሰለም በማመን እሱን ሲናገር እውነተኛ የሆነ እንደማለት ነው አስዲቅ የሚለው። አቡበክር ማለት ደግሞ ያው የበክር አባት ማለት ነው። በክር የሚባል ልጅ የላቸውም። አቡበክር ረዲየላሁ ዐንሁ በክር የሚባል ልጅ የላቸውም። ግን አንድ ሰው ልጅ ሳይኖር ዝም ብሎ ከመሬት ተነስቶ አቡ እንትና ብሎ ራሱን መጥራት ይችላል። አይሻ ረዲየላሁ ዐንሃ ስሟ ማን ነው? በሌላ ኩንያዋ ኡሙ አብዲላህ ነው አይደል? ኡሙ አብዲላህ ተብላ ትጠራለች። ግን አብዲላህ የሚባል ሐታ ኢብኑ ተይሚያ አቡል አባስ ብለው ነው የጠራናቸው። አባስ የሚባል ልጅ የላቸውም። ሲጀመር ላቅ ናቸው። ብዙ ዑለማዎችና ሰሓቦች በዚያ ስም የሚጠራ ልጅ ሳይኖራቸው በዚያ ስም ጠርተዋሉ። በክር የሚባል ልጅ የላቸውም። ልጆቻቸው እነ ዓብዱራሕማን እነ ዓብደላህ እነ ዓኢሻ ሙሐመድ እና ሌሎችም ናቸው። አቡበክር አስዲቅ የተባሉበትን ምክንያት ሲገልጹ መልእክተኛው ሰለላሁ ዐለይሂ ወሰለም ሚዕራጅ አድርገው ሰማይ ደርሼ መጥቻለሁ ብለው ለቁረይሾች በተለይ ለሙስሊሞቹ ትንግርት የሆነ ለሙእሚኖቹ ራሱ ትንሽ አጠራጣሪ የሆነ ዜና ሲናገሩ አስቡ። ሰባተኛውን ሰማይ አልፌ መጥቻለሁ ብሎ ሲናገሩ የተወሰኑ ሰሃቦችም እስከ መጠራጠር ደርሰው ነበርና ተወዘጋግቦ መልእክተኛው ሰለላሁ ዐለይሂ ወሰለም እንዲህ እያሉ ነው ልክ ነው እንዴ ብሎ እስከ መጠያየቅ ደርሰዋል። ያኔ አቡበክር ሲዲቅ ምንድን ነው ያሉት? መጀመሪያም እኮ ከሰባተኛው ሰማይ በላይ መልእክት ይመጣልኛል ብለው ሲነግሩኝ ተቀብያቸዋለሁ። ታዲያ እላይ ሄጄ መጥቻለሁ የሚለው ምንም አይገርምኝም። ጅብሪልን ሳላየው ጅብሪል መጥቶ መልእክት አስተላልፎልኛል ብሎ ሲነግረኝ እስካመንኩት ድረስ ሄጄ መጥቻለሁ ቢለኝ የሚገርመኝ አይደለም ብለው
ወዲያውኑ እርግጠኛ ሆኖ ረሱል ሰለላሁ ዐለይሂ ወሰለም አሉ ከተባለ ይሄ ነገር ልክ ሊሆን ይችላል አይችልም። ብዙ ጊዜ አሁን እኛ ስለምንለው ይሄ ነገር ልክ አይደለም፣ ፌር ነው አይደለም፣ ጊዜውን ያገናዘበም አይደለም፣ ቆይ እስኪ ላስብበት የሚባል ጨዋታ የለም። እንደ አቡበክር መሆን ከፈለግ ሲዲቅ መሆን አለበት። ሐዲስ እንደሰማ ቶሎ ቀጨም አድርገህ መቀበል ነው። ከዛ ውጪ አርቆ ማሰብ ተገቢ አይደለም። ምናልባት ሐዲሱ ሰሂህ ነው አይደለም የሚለው ማሰብ ቼክ ማድረግ መብት ነው እና በዚህ አጋጣሚ ሲዲቅ ተብሎ ተጠርተዋል ብለው የሚያስቀምጡት ረሱል ሰለላሁ ዐለይሂ ወሰለም አስዲቅ ብለው ጠርተዋቸዋል። አንድ ጊዜ አቡበክር፣ ዑመርና ዑስማን ኢብኑ አፋን እነዚህ ሶስቱ ሆነው ተራራ ላይ የኡሑድ ተራራ ላይ በተቀመጡበት ሰዓት የኡሑድ ተራራ ተንቀጠቀጠ። ያኔ መልእክተኛ ሰለላሁ ዐለይሂ ወሰለም ምን አሉ? እትቡት ያ ኡሑድ ፈኢነማ ዐለይከ ነቢዩን ወሸሂዳን ወስዲቁን። ተረጋጋ፣ አትንቀጥቀጥ፣ ቀስ ብላ አትረብሸን። አንተ ላይ ተራሱ አይደለም የቆመው ነቢይ፣ ሁለት ሸሂዶች መጨረሻ ላይ ሸሂድ ነው የሚሞቱ ዑስማንና ዑመር ሸሂዶች ናቸው እና ስዲቅ እውነተኛ የሆነ ጥግ አማኝ የሆነ አካል ነው አንተ ላይ ያለው ብሎ ስዲቅ ብሎ መልእክተኛ ሰለላሁ ዐለይሂ ወሰለም ጠርተውታል። እኛም ስዲቅ ብለን መጥራታችን ተገቢ ነው። ዱንያ ላይ ያሉ አንድ ሐዲስ ላይ ተሰብስቦ እገሌ ጀነት ነው፣ እገሌ ጀነት ነው፣ እገሌ ጀነት ነው ተብሎ 10 የተጠቀሱ በጀነት የተበሰሩ ሰሃቦች አሉ። አንድ ሰው የሚጠቅስልኝ ማን ናቸው? 10 ሰሃቦች አንድ ሐዲስ ላይ ብዙ ሰሃቦች በተለያየ ሐዲስ እገሌ የጀነት ነው፣ እገሌ እንደዚህ ያየሁት የጀነት ነው ብሎ በተለያየ አጋጣሚ መስክረው፣ ግን አንድ ሐዲስ ላይ 10 ሰዎች የጀነት ናቸው ብሎ አንድ ላይ ሰብስበው ገልጸዋቸዋል። እነማን ናቸው እነዚህ 10 ሰሃቦች? 10 ሰሃቦች እነማን ናቸው? 10 የሚጠቅስልኝ ሐያ ያፈው የለም እስኪ سعيد وسعد وابن عوف وطلحة وعامر فهر والزبير الممدح ያችን ስለኝ حفظت ሐያ ላይ ባለፈው ኮርስ ተሰጥቷቸዋል። አንድ መስመር حفظت ከዛ ወጣታችሁ መያዝ ትችላላችሁ። አራቱን ኸሊፋት በመጀመሪያ አቡበክር፣ ዑመር፣ ዑስማን እና አሊ 6 ቀሩ። አራቱን ጨረሳችሁ ማለት ነው። 6ቱን መጥቀስ ነው። ሰዒድ ማነው? ሰዒድ የዚድ ናቸው ረዲየላሁ ዐንሁ ወአርዳሁ። ሰዒድ ወሰዕድ ሰዕድ ብን አቢ ወቃስ ወብኑ ዐውፍ ዐብዱራሕማን ብን ዐውፍ ወዓሚሩ ዓሚር ብን ጀራሕ አቡ ዑበይዳ ወዙበይር ኢብኑል ዓዋም ናቸው። እነዚህ 6ቱን ከቅድሞ 4ቱ ጋር ደምረን 10 በጀነት የተበሰሩ ሷሐቦች ናቸው። እነዚህን ሷሐቦች በተመለከተ ኡስታዛችን የምናከብረው የምንወደው አብዱራሕማን ብቁ የጻፈው ኪታብ አለ። ያንን ኪታብ መለስ ብላችሁ አጥኑ። ያንን የበለጠ ሷሐቦችን ለመውደድ ታሪካቸውን ማጥናት ለኢስላም ያበረከቱትን አስተዋጽኦ ማየት ስለሚያግዝን ማለት ነው። በአጠቃላይ አቡበክር ሲዲቅ ከሌሎች ሷሐቦች የተለየ ስፍራ ነበሩ። ያንን ከሚያሳዩ ነገሮች ውስጥ አንዱ ቁርአን ውስጥ ሳሒብ ተብሎ ተገልጿል። ከዛ ውጪ ፈሀል አንቱም ታሪኩ ሊሳሒቢ በሆነ አጋጣሚ አቡበክርና ዑመር ይጣሉና መልእክተኛው ሰለላሁ ዐለይሂ ወሰለም በአቡበክር መበደል ምክንያት በአቡበክር መናደድ ምክንያት እሳቸውም ተከፍተው አይበቃችሁም እንዴ ባልደረባዬን አቡበክርን አትወዱኝም? እኔ የመጀመሪያውን ቁርአን ይዤ በመጣሁ ሰዓት አላህ እንዲህ ብሏል ስላችሁ ሁላችሁም ዋሽተሃል፣ ውሸት ነው፣ ድግምተኛ ነህ፣ ውሸታም ነህ ብላችሁ ስትሰድቡኝ ያኔ ብቻውን እስልምናን የተቀበለው እሱ ነበር። ያም ብቻ አይደለም፣ ከዛ አልፎ በንብረቱ በቤተሰቡ ከኔ ጎን ቆሞ በችግር ጊዜ የደረሰልኝ እሱ ነው፣ አትንኩብኝ ብለው መልእክተኛ ሰለላሁ ዐለይሂ ወሰለም ስለ አቡበክር ሲዲቅ ተጨንቆ ተናግሯል። ያኔ ዑመር ብን ኸጣብ ደንግጦ ተንበርክከው ነበር ይቅርታ የጠየቁት። ከዛ በኋላ አቡበክርን ማንም ሰው ገላምጧቸው የሚሆን በኩፍ ንግግር ተናግሯቸው አያውቅም ይላሉ ሱሐቦች። መልእክተኛው ሰለላሁ ዐለይሂ ወሰለም ከማንም በላይ ከኡመታቸው ውስጥ ከአይሻ ቀጥሎ የሚወዱት አቡበክር ነው። የመጀመሪያው የወንዶች አማኝም አቡበክር ነው። በአጠቃላይ ረሱል ሰለላሁ ዐለይሂ ወሰለም የተሳተፉበት ቦታ ላይ የተገኘ እሳቸው ካለፉም በኋላ የእሳቸውን መሪነት ተክቶ ያስቀጠለው አቡበክር ነውና እሳቸውን መውደድ
የበለጠ ያስፈልጋል ከመልእክተኛው ሰለላሁ ዐለይሂ ወሰለም ቀጥሎ። ስለ ቁርአን የተወሰነ የሚያነሳው ነገር አለ። ሶላት ሰግደን በአጭሩ ነካ አድርገን እንለያለን ኢንሻአላህ። እንስገድና ስለ ቁርአን ብቻ ብዙ አናበዛ። ሱብሃነከ አላሁመ ወቢሐምዲከ አሽሀዱ አን ላ ኢላሀ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ።